قلت لها مناسب أنا ولا معك سنة هيوتي يتحازو ويكا مسناي فاميلي ويتفضل عرفت كلنا نهمنا وهدت بجوه هزبنا عبيك عبستت عدل تدكنا كان خعبت فلتت كانت يدلينا نوران ممكا سنت بكيسا نغلو تعكوف كتسكن كتك كسارة نعلوف ما سنت بكيسا نغلو تعكوف بغلتو كله قصاته كمنا يا دماتن نغلو تترنا كتاتح بايتا ولدونا أما سنصاتك حلنا نكتو ሰላም የማህፀን ፕሮግራም ተከታታዮች የዛሬው ምሽት ፕሮግራማችንን ከአሁን ሰዓት ጀምሮ ማስተላለፍ እንጀምራለን። እንደምትከታተሉን ተስፋ እናደርጋለን። ከባለፈው ሁለት ተከታታይ ፕሮግራማችን በቀጣይነት ነው የምናቀርበው ስለ የልጆች የስነልቦና ቀረጻ የሚለውን ውይይት ነው የምንቀጥለው። ዛሬ በመካከላችን ነፃነት የለችም። እዚህ ግን ቅድስትና ቅስሃነት ይገኛሉ። እና ያው ባለፈው ነፃነት ከጀመረችው ቀጣይነት አድርገን ስለ ልጆች የስነልቦና ቀረጻ እንነጋገራለን። ጥያቄ አስተያየት ካላችሁ በዚህ በስልክ ቁጥራችን በዋትስአፕ፣ ቫይበር፣ ኢሞ ልታገኙን ትችላላችሁ። ቀጥታም ማግኘት የምትፈልጉ ከሆነ ቀጥታ ጥያቄ ካላችሁ የምትሰጡት አስተያየት ካላችሁ ሁሉ እንቀበላለን እና እስከ ፕሮግራማችን ፍጻሜ አብራችሁ እንደምትቆዩን ተስፋ በማድረግ ፕሮግራማችን አሁን እንጀምራለን ማለት ነው። እና ፕሮግራማችን ስንጀምር ባለፈው ሁለት ተከታታይ ክፍል ነፃነት ብዙ ሰፋ አድርጋ ስለ ልጆች የስነልቦና ቀረጻ ከልጆች ከትውልዳቸው እንዲሁም ከአንድ ልጅ ከእርግዝና ጀምሮ ያለውን በጣም ሰፋ አድርጋ አብራርታልናለች። ባለፈው ይሄ ያመለጣችሁ ሰዎች ካላችሁ ወደኋላ ተመልሳችሁ ዩቲዩባችን ላይ ማግኘት ትችላላችሁ። ብዙ ዝርዝር ጉዳዮችን አንስታለች ነፃነት እና ለዛሬ ግን ከዛ ቀጣይ ያለ ነው ለምንወያየው። ልጆችን ነፃነት ባለፈው እንዳብራራችልን ልጆችን በእድሜ ከፋፍላ ከዚህ እድሜ እስከዚህ እድሜ ከዚህ እድሜ እስከዚህ እድሜ በሚለው እንዴት አድርገን ነው የምንይዛቸው፣ እንዴት አድርገን ነው የምናሳድጋቸው፣ በስነ ልቦናቸው ላይ ያለውን ሁሉን ትገልጻልናለች። ዛሬ ደግሞ ከዛ ቀጣይ ያለውን እያየን እንሄዳለን ማለት ነው። እና በዚህ ላይ ቅድስትን ዛሬ የምትይን ነገር ካለ ወይ ደግሞ ከዛ ጠቅለል አድርገሽ የምትነግሪን ነገር ካለ ወደ ቅድስት እሄዳለሁ። ቅድስት ጋር ታንክ ዩ መቲ። እውነት ነው ባለፈው ሁለት ሳምንት ነፃነት በደንብ ሰፋ አድርጋ ነው የተነጋገረችው። የስነ ልቦና ቀረጻ ልጆች ላይ እንዴት መስራት አለብን፣ መቼ ነው የሚጀምረው የሚለውን በደንብ ሰፋ አድርጋለች። እንዲሁ ለማስታወስ ያህል የስነ ልቦና ቀረጻ ማለት ልጆች ማንነታቸው የሚገነባበት ላይክ አንድ ሰው ማንነት አለን እያንዳንዳችን፣ ስብናቸው እንዴት ነው የሚቀረጸው፣ እንዴት ነው ራሳቸውን የሚያዩት፣ ራሳቸውን ሰዎች ጋር የሚያቀርቡት እንዴት ነው፣ ለራሳቸው የሚሰጡት ግምት እና ሌላ ሰው እንዴት ነው እኛን ይገምተናል፣ እንዴት ነው በሌሎች ሰዎች ዘንድ ያለው የኛ ግንዛቤ የሚለው ነገር አንስታ ነው በደንብ ከፋፍላ ላይክ አንድ እናት ልጇን በጽንስ ሂደት ካለበት ስቴጅ ይሄን ያህል ባህሪ ያሳያሉ፣ ከተወለዱ በኋላ ከፋፍላ ከወራቶቹ ከቀጥሎ በአመት በስቴጆቹ እያደረገች በደንብ ሰፋ አድርጋ ሄዳለች። እንዲሁ ለማስታወስ ያህል ያው ስነ ልቦና ቀረጻ ብለን ስንል
እናትና ልጅ ወይ ወላጅና ልጆች ያላቸውን ነገር አመጋገባቸውን አለባበሳቸውን ብቻ ሳይሆን ስነ ልቦና ጠቅለል ያለ አመለካከታቸውን ምንን ይጨምራል? ስነ ልቦና ቀረጻ የልጆች ኮግኒቲቭ ዴቨሎፕመንት ኮግኒቲቭ ብለን ስንል ላይክ ስነ ልቦናቸው አይምሯቸው ነገሮችን ተገንዝበው በምን መልኩ ተረድተው ብሬናቸው ፕሮሰስ አድርጎ የሚሰጣቸው ግምት ያንን እንዴት ቢሄቭ ያደርጋሉ ባህሪያቸውን እና ሌሎች እንደዛ ጠቅለል ያደርግ ሰፊ ነው እሱን ይጨምራል። ሌላው የስነ ልቦና ማህበራዊ ግንኙነታቸው ላይክ በሶሻል ላይፍ ለሶሻል ኢንተራክሽን ከሌሎች ልጆች ከሆኑ ህፃናት በኤጃቸው ስታንዳርድ የሚኖራቸው ኢንተራክሽን ላይክ አሁን አንድ ልጅ ወስደሽ ከልጆች መሀል ስታስገቢው ምን አይነት ባህሪ ነው? ከልጆች ጋር ቶሎ ጓደኝነትን ይፈጥራሉ ወይ? አብሮ ይጫወታሉ ወይ? አብሮ ሼር ያደርጋሉ ወይ? የሚጫወቱበትን ቶይ ሊሆን ይችላል ኦር ኤኒቲንግ ትምህርት ቤት ውስጥ ሊሆን ይችላል። አብሮ ቶሎ ተግባብቶ ስቆ ተጫውቶ እዛ ጓደኝነት መስርቶ አብሮ ምንም ሳይቸገር ያንን ማድረግ ይችላሉ ወይ? ያ ስነ ልቦናቸው ምን ያህል ኢፌክት እንዳለው የምናይበት ነው። ስነ ልቦና ቀረጻ ላይ ብዙ ነገሮች አሉ። የወላጆች ግንኙነት አለ፣ ልጆች የሚያድጉበት ማህበረሰብ አለ። ላይክ ምን አይነት ማህበረሰብ ውስጥ ነው አንቺ ብቻሽን ልጅሽን እኔ በምፈልገው መልኩ ለልጅ ይሄንን አሟልቼ ብለሽ ስትይ የሚያድግበት ማህበረሰብ አለ። ማህበረሰብ በራሱ ስነ ልቦና ቀረጻ ላይ ያለውን አስተዋጽኦ ይህንን በሚቀጥለው ሳምንት ነፃነት ስትመጣ በደንብ ትሄድበታለሽ ብዬ አስባለሁ እና እሱ ላይ ጠልቀን አንሄድም። ግን እንዲሁ ጠቅለል አድርገን ስናየው የሶሻል ኢንተራክሽን የምናድግበት ማህበረሰብ ካልቸራችን አለ፣ ሃይማኖታችን አለ። ምን ያህል ነው ኢንፍሉዌንስ የሚያደርገው የአንድን ሰው ስነ ልቦና አመለካከቱን፣ ባህሪውን፣ ለራሱ የሚሰጠው ግምት፣ ለሌሎች ሰዎች የሚሰጠው ግምት ምን ላይ የተመረኮዘ ነው? እንደምንኖርበት ያደግንበት ማህበረሰብ ቋንቋችን ዴቨሎፕ የምናደርግበት ሁሉን ይጠቀልላል እና ከዛ አንጻር የሚፈጥረው የእኛን ስብዕና የሚቀርጸው ማህበራዊ የራሳችን የሪሌሽንሽፓችን ከልጆቻችን ያለው ጾታ ራሱ በራሱ ላይክ ሴቶች ልጆች እና ወንዶች ልጆች በእድገታቸው ውስጥ የሚፈጥረው ተጽዕኖ አለ። ስነ ልቦና ቀረጻዎች ላይ አሁን ሴት ልጅን ስታድግ በህፃንነት እድሜያቸው አለ፣ ግን እየጎረመሱ ሲመጡ ለውጦች አሉ። የጾታቸው ሁኔታ በራሱ ስነ ልቦና ላይ የሚያመጣው ተጽዕኖ አለ እና ከዛ አንጻር በራሱ ይሄም ራሱን ሰፊ ነው። ዛሬ እሱ ላይ ብዙ ገብተን የምንወያይበት አይደለም፣ ምክንያቱም ያው እቅዳችን ስላልሆነ እና እነኚህ ተጨማምረው የአንድን ልጅ ቀጥሎ የአንድን ሰው ጎልማሳ ሲሆን እያደገ ሲመጣ የአንድን ሰው ስብዕና የሚፈጥሩ ናቸው። ስነ ልቦና የአንድን ሰው ስብዕና ማለት ነው። ያው ጠቅለል አድርገን ስናየው ባህሪውን፣ አመለካከቱን፣ ለሰዎች ያለው ግንኙነት፣ ለሰዎች ያለው ግንዛቤ፣ ለራሱ የሚሰጠው ግምት፣ ኮንፊደንሱ ምን ያህል ነው፣ ኮንፊደንሱ ላይፉ ላይ ለህይወት ያለው አመለካከት፣ ነገሮችን አቺቭ የማድረጉ ለነገሮች ያለው ፍላጎት እነኚህ በአጠቃላይ ያው ሳይኮሎጂካል ዴቨሎፕመንት የሰዎችን ስብዕና ስነ ልቦና ግንዛቤያችንን ይጠቀልላል እና ያው ነፂ ያለችውን ደግመን ብናወራው እዚህ ጋር ድግግሞሽ ስለሚሆን ይህንን ያልተከታተሉ ያው አድማጮች ተከታታዮቻችን ወደኋላ ቢሄዱ በደንብ ሙሉ እንትኑ ሀሳቡ እውቀቱ ይኖራቸዋል ብዬ ገምታለሁ። ዛሬ ላይ እንደው እንዲሁ ለመወያየት ከእሷ ካነሳችው አንድ ልጆችና ወላጆች ያላቸው ግንኙነት ማለት ሞስት ላይክ በጣም ዋነኛው መሰረታዊ ደግሞ የእናትና የልጅ ምክንያቱም እናት ናት ቀዳሚዋ፣ ቀጥሎ ደግሞ የአባት ሁለቱ ያላቸው ግንኙነት እናትና አባት ኢሞሽናሊ ያላቸውን ግንኙነት ነው። ይሄ ግንኙነት ብለን ስንል አብሮ መጫወቱን አብረሽ እዛ ቦታ ላይ ኢሞሽናሊ አቴንቲቭ ሆነሽ የሚፈልጉት ፍላጎታቸውን የማሟላት የማወቅ እዛ ሄደሽ የምትሰጫቸው ነገር ለልጆች ስነ ልቦና ምን አይነት ባህሪ ያላቸው ምን አይነት ባህሪ ያሳያሉ የሚለውን ነው የምናሳየው። ምክንያቱም ኦልሬዲ ያንን ነፂ ሸፍነዋለች ይመስለኛል። ለብሌሲ እሷን እናስገባትና እድሉን እንስጣ፣ ከዛ እንገባለን ወደዛ። እሺ ቅሳነት እዚህ ላይ የምትጨምሪው ሀሳብ ካለሽ? ኖ ስንባባል እንደቆየ ነው።
ስንባባል ለቆየ ነው ምን አለ የልጅ አስተዳደግ ላይ እኔ በሌላ ሳይሆን በዚህ በማየው እኔ ልጆች በማስተምረው ቤተሰቦች ጋር የሚመጡብኝ ምናምን ማየው አስተዳደግ ልጅን እንዴት ብለ ሁለት ወንድማማቾች እህቶች ለራሱ አሁን እዚህ ጎረቤቶቻችን አሉ እንደ ስቶሪ እንዲሆነ አንድ ወንድና አንድ ሴት ያላቸው ጎረቤቶች አሉኝ እኔ ልጁን ወንዱን የመጀመሪያ ልጃቸው ነው በጣም ነው የሚወዱት ወይኔ አንተ እኮ ሲሆፕስ እኮ ልጁ በጣም በቃ ሪስፖንሲብል ነው አመላለሱ አነጋገሩ ሰው አቀራረቡ ሁሉም ነገሩ ከመጠን በላይ ሪስፖንሲብል ነው እና ሰው ሲመልስ የሚመልሰው መልስ በቃ ሁሉም ነገር ያስደስታል ሌላ ላይ ግን እነዚህ የታናሽ እህቱን አለች ልክ ከሱ በሁለት ዓመት ነው ምናምን የምታንስ ልጅ አለች እና እሷ የ7 እሱ የ9 ዓመት እሷን እቺ ረባሽ እቺ ጨቅጫቃ እቺ እንደዚህ ምናምን ነገር ነው ቲፒካል በቃ ሰው የሚሏቸው ቤተሰቦቻቸውን አይነት ሰዎች ናቸው እነሱ እሱ የፈለገው ራት የሆነ የሚፈልገው ነገር ካለ ራት እሱ ይደረግለታል ራት ሊሰራው የሚፈልገው ነገር ካለ እሱ ይሰራለታል ደስ ያለውን ቤተሰቦቹ ይሰሙታል እኛን ለራሱ ሲናገረን ከሩቁ ሲያየ ንብረት ከተሸክመ ቆየ እየሮጠ መጥቶ ያግዛሃል ልጅቷስ እሳት ልጆች ትቀጣቀጣለች እናቷስ ያን ያህል ሙሉ ቀን ስቀጣቀጣት ነው የምትለው አሁን እላችኋለሁ እነሱ ቤተሰቦቹ ለራሱ the way you treat them matters ሁለቱንም ልጆች ላይ ለራሱ ልታየው የምትችል ነገር ነው ይሄንን ፖዚቲቭ ፊድባክ እየሰጠው ፖዚቲቭ ነገር እየተናገሩት ስለሚሄድ ልጁ አስተሳሰቡ በቃ ኦሬዲ ግሮን አፕ ነው ማቹር ነው ሰው ይወደዋል ሰው ያከብረዋል ራሱን ደግሞ እንደዛ አድርጎ ነው የሚገልጻታለው ካሁን የተናገረው ነገር ይሰማል የፈለገውን ነገር ያገኛል so in his head he's mature በጣም ጤነኛ ልጅ ነው so በጤነኛ ነው የሚያድገው same household እያለች ልጅቷ በጣም ነው የምታሳዝነኝ ቀጫጫ ናት ታመማለች ብዙ አትበላም እናቷ ትቀጠቅጣታለች ሙሉ ቀን አባቷም ሲናገር እችኮ ነው የሚሏት አሁን ይሄኛው ለራሱ አንድ ልጅ አስተዳደግ ላይ ያለን ነገር ወሳኝነት አለው አንድ ነገር አንተ ፖዚቲቭ ፊድባክ እየሰጠው የምታድግ ከሆነ አይደለም ልጅ አበባም ላይ ወይኔ አበባ ስታምር እና ይሄ አበባ ሲያስጠላ አለ ሳይንቲፊክ የተደረገ እንትን እንደዛ ሳይንቲፊክ ስታዲስ አለ ሶ አይ ቲንክ ልጆችን አስተዳደጋችን ላይ ወሳኝነት እንዳለው እነሱ ዴቨሎፕመንታቸው ላይ አስተዳደጋቸው ላይ አስተሳሰባቸው ላይ እኛ የምናደርገው ነገር ወሳኝነት እንዳለው ማወቅ የሚያስፈልገው ነው ይሰማኛል ሳነት ይሄውን አሁን የተናገርሽውን ስቶሪ እኔም አቃለሁኝ አንድ ቤተሰብ ላይ እንደዚሁ ሁለት ወንዶች ልጆች አሏቸው ትልቅና ትንሽ ትልቁ ዝምተኛ ነው ብዙ ግድ የሌለው አይነት ነገር ነው እንዲሁ በተፈጥሮ ግን ስቲል ከቤተሰብ ደግሞ ከእናትም ከአባትም ይሄ እኮ አይሰማም አይገባውም በቃ አይነት ነገር አለና እሱ ትንሽ ወደ ኋላ እንትን ያለ ነው ትንሽኛው ግን በጣም ፈጣን ነው ቀልጣፋ ነው እንዴት ነው ቤተሰቦቹን ለማስደሰት የሚያደርጋቸው እንትኖች አሉና እኔ ጎበዝ እኔ ጀግና ምናምን የሚባል ነገር አለ ለልጁ ማለት እነሱ ግን ሳይታወቃቸው ነው ቤተሰብ እንደዛ የሚያደርጉት ሁለቱም ልጆቻቸው ናቸው ግን ሳይታወቅ በሚደረግ ነገር ማለት በእኛ ህብረተሰብ ያለ ነገር ነው እና ይሄ ልጅ በቃ ምን ይሰማዋል እንደማይፈለግ እንደተጠላ አይነት ነገር ትምርት እንደማይገባው ያን ተቀብሎታል በቃ አይገባውም እኮ አይሰማም እኮ ምናምን እና የሆነ ነገር ሲጠይቅ ምን ሊያደርግልህ ነው አንተ በቃ አንተ እኮ አትማርም ያው እንደዛ ይሉታል ከቤተሰብ ከአካባቢ እና ልጁ በቃ ራሱን ምንም አይነት እንትን የሌለው ተስፋ የሌለው ምንም አይነት በቃ ዋጋ የሌለው አድርጎ ራሱን ይቆጥረዋል እና ልጁ ሁለቱ ፈተና ተፈትነው ሲመጡ ውጤታቸውን ሲያዩ ትንሹ ቆንጆ ውጤት ነው የሚያመጣው ትልቁ ምንም ነገር የለውም ድሮም አንተ ማትረባ በታመጣ ነው ከአባትየው ይጀምራል እስኪ የታል ፈተና ወረቀታችሁ ያንተ እኮ ዝም ብሎ ነው ይልና ትንሹ ነው የሚቀበለው እና ያም በቃ ምንም ዝም ብሎ ዝምተኛ ነው ዝም ብሎ ሄዳል ምንም እንትን አይልም ግን ውስጡን እየተሰማው ነው ልጁ እነሱ ማያውቁለትም እናትም አባትም አንተ እኮ ዝም ብለህ ነው እያሉት ነው የሚመልሱት እና ያኛ ውጤት ሲያመጣ ለዚህ ስጦታ ይገዛለታል ለዚህ እንደዚህ ስላደረገ እንደዚህ ይደረግለታል የሚባል ነገር አለ ትምህርት ቤት ታዲያ አንድ አስተማሪ ጥሩ አስተማሪ ነበረው ነው በጣም ይከታተለዋል ያስተማሪ ሁለት ወንድማማቾች ናቸው በጣም የተለያየ እንትን ያላቸው ውጤታቸው አንድ አይደለም እና እንዲህ በጣም አቅርቦ ሊጠይቀው ይፈልጋል እና ሲጠይቀው ትናንትና እኮ እንደዚህ ውጤታችን ወስደን ለእኔ እንደዚህ አልተገዛልኝም ለእሱ እንዲህ ተገዛለት የሚል ነገር ሲሰማው ያ አስተማሪ በጣም ይሰማዋል ማለት ነው እና ወላጆቹን ይጠራቸዋል
ያው ደግሞ በሱ ነው የተጠራ ነው እያሉ ይሄዳሉ እና እናት ትሄዳለች ያው በሱ ረባሽ ስለሆነ እንደዚህ በቃ ተስፋ ቆርጣ ነው ትሄዳለችው እና ሰውየው አስተማሪው ግን ጠርቶ ያናግራቸዋል ማለት ነው። አይ እሱ እኮ ድሮም አይሰማም አይገባውም እንደገና ላስተማሪው እንደዚህ ትለዋለች ማለት ነው። እና እነዚህ ይሄ ግን የእውነት ልጃችሁ ነው ያንቺም የባለቤትሽም ልጃችሁ ነው ይላታል ማለት ነው። አዎ የእውነት ልጃችሁ ነው። እና ለምንድን ነው እንደዚህ ልዩነት የምታረጉት ምናምን እሱ ስለማይገባው ነው እንደዚህ ማለት የለብሽም እና በጣም ብዙ እንትን አደረጋት ማለት ነው። የሁለቱ ልጆች አረዳድ የተለያየ ሊሆን ይችላል። ትምህርት የሚቀበሉበት የተለያየ ነው። ሰው የተለያየ እንትን አላቸው ነው የተለያየ ተፈጥሮ አላቸው ወንድማማቾች ቢሆኑም ማለት ነው። እና ለሷ ብዙ እንትን አላት አስተማራት። የእውነት እናትየዋ እያለቀሰች ነው ወደ ቤት የተመለሰችው ማለት ነው። እና ለአባትየውም እንደዛ ብላ ነገረችው ልጁን እንዴት ማቅረብ እንዳለባቸው ትምህርት ገባውም አልገባውም የሚነግሩትን ተቀበለም አልተቀበለም የነሱ ጫና ደግሞ ሞር ልጁን ሊያበላሸው እንደሚችል እና ከዛ በኋላ ቤተሰብ ተቀይሮ ልጁ ያው ትንሽ ነበረ ልጁን እንዴት አድርገው እንዳቀረቡትና እንዴት እንደተለወጠ አውቃለሁ የነሱን ታሪክ ልክ አሁን ያልሽው አይነት ታሪክ ነው። እና ከቤተሰብ ይጀምራል ይሄ ነገር ከቤተሰብ ይጀምራል ከዛ ወደ ህብረተሰብ ይሄዳል ማለት ነው። ቅድስት የሆነ ሲው ነገር ካለሽ አሁን አንቺ ከተናገርሽው ምናልባት ጥያቄ ካላት ሰላምዬ ጥያቄ እሺ ሰላም እንደምን አመሳችሁ። የኔ አማርኛ በጣም ትንሽ ነው ግን እሞክራለሁ። ጎበዝ እንደ አርስቱ ስነ ልቦና ነው የሚለው ግን አንዳንድ ጊዜ በህብረተሰባችን የሚታየው ባህርና ስነ ልቦና አንዳንድ ጊዜ ያስቸግራል ማለት ነው። ልጆቹ ቆንጆ የሆነ ስነ ልቦና ካላቸው ግን ባህሪያቸው አንዳንድ ጊዜ ምን ይሆናል ይጮሃሉ ይናገራሉ ለማዘርና ለፋዘር እና ይደነገጣሉ። እንደ ልዩቱ ምንድነው ስነ ልቦናና ባህር ማለት ነው። አንዳንድ ጊዜ ባህር በቃ ይሄ ጥሩ ይሄድ አይደለም ተብሎ በቃ ይፈራሉ ብዙ ቤተሰብና እዛ ላይ የምትል ያለሽ ብዙ አስቸጋሪ የሆነ ስለመጣ ሰላም አስተካክል ችግር የለውም ተረድተናል። እናመሰግናለን። ምናልባት ይህንን መልስ ለመስጠት ጥያቄውን ከጨረሰ ጥያቄ ነው ሌላ ጥያቄ ካለ እንጨምርና አንድ ላይ እንሄድበታለን። ካለሽ ጥያቄ አለ ሌላ? እሺ ኦኬ ይህንን መልስ ለመስጠት ትንሽዬ ወደኋላ ሄድና ትንሽ አብራራዋለሁ። ልጆች ስነ ልቦናቸው ቀረጻ የሚጀምረው እንደተባለው ከጥንት ነው የሚጀምረው። እናት ከሚኖራት ስሜት ላይ በእርግዝና ወቅት ላይ ዩዥዋሊ እናቶች የነሱ በእርግዝና ወቅት ላይ ኢሞሽናሊ እንዴት ነበረች። አንዳንድ እናቶች በጣም ቻሌንጅ ሊኖራቸው ይችላል። ላይክ ህይወት በጣም ሁልጊዜ ፐርፌክት አይደለም ለማናችንም እና ሁልጊዜ የምትናደድ የምትነጫነጭ የምታለቅስ ተከፍታ ያለች ዲፕረስድ የሆነች በተለያየ ሪዝን ላይክ እርግዝና ወቅት ላይ ያለች ልጅ የእሷ ስሜት በጥንቱ ላይ የሚያመጣው አለ። ሳይኮሎጂ ላይክ የልጆች ብሬን ዴቨሎፕ የሚሆነው በእርግዝና ወቅት ስለሆነ ማለት ነው። ከዛ ጊዜ ይጀምራል በሂደት ይሄዳል። ከተወለዱ በኋላ የልጆች ባህሪ ሼፕ የሚመጣው በዋናነት እናት ከልጇ ጋር ያላት አታችመንት በጣም ማተር ያደርጋል። ቀጥሎ አባት ነው። ያ ከምን አንጻር ነው? ልጆች ተወልደው ከ4 ጊዜ በኋላ ላይክ አሁን ወልደን ልጆችን እናቅፋቸዋለን፣ የራሳቸው መኝታቸው አለ፣ እንመግባቸዋለን። አሁን ዩዥዋሊ ምንድነው የሚሉት ሆስፒታል ስንሄድ ኤቭሪ 2 hours ኤቭሪ 3 hours ፊድ ማድረግ አለባችሁ። ስፔሻሊ ብሬስት ፊድ ነው የሚባለው። አንደኛ ብሬስት ያው ፊዚካሊ ላላቸው ለጤናቸው ለኢሚዩን ሲስተም ለምን ይባላል። ተጨማሪ ጡት ማጥባት በራሱ እናትና ልጅ ጋር ያለው አታችመንት በጣም ስትሮንግ ነው። እናት ስታጠባ ልጇን እንደዚህ እያየሽ ሆስፒታል ብዙ ጊዜ አይታችሁ ከሆነ የሚመክሩት ምንድነው አባናኝ ሚድዋይፎች ስታጠቢው አይኑን እያየሽ እንዲህ ስማይል ፈገግ እያልሽለት ሲሆን ያ ለልጁ አሹራንስ ነው። ህፃኑ ጡት ሲጠባ መወደድን መፈቀርን ያንን እያየ ነው የሚሄደው እና የልጁ ብሬን ያችን እያያዘ ነው የሚሄደው። እድገቱ በሰፋ ቁጥር ያደገ በሄደ ቁጥርም ያንን አንደርስታንድ እያደረገ ይሄዳል እና ስነ ልቦና ቀረጻ ለራሳችን ያለን አመለካከት ነው
እናት ልጇን ስትመግበው አስተኝታው ከእንቅልፉ ሲነቃ ሲያጣት ያለቅሳል። ባለቀሰ ጊዜ ቶሎ ሄዳ ልጇን አቅፋ አንስታ አለሁኝ ብላ ጡጦውን ሊሆን ይችላል አጥብታ ሊሆን ይችላል ሰጥታው ትሄዳለች። ልጁ ያ ምንድነው ሴኩር እንደሆነ ይሰማዋል። ቢያለቅስም እናቱ ሁሌ እንዳለች የሚፈልገው ነገር ቶሎ ስላለ ልጁ ለሱ የሚኖረው ያቺ ስነልብ በዛች ኤጅ ላይ ያው ሁሉም ብሬናችን ባያድግም መወደድን ሴኩር እንደሆነ ሴፍ እንደሆነ እንዲሰማው ያደርጋል። አንዳንድ እናቶች ደግሞ ላይክ ድካም ሊኖር ይችላል፣ ቤት ውስጥ ሌላ ልጆች ሊኖሩ ይችላሉ፣ ሪስፖንሲቢሊቲ ያለ ኦር ስራ ሊሆን ይችላል፣ የጤና ጉዳይ ብዙ ነገር ሊኖር ይችላል እና ሲመግቡ ኢሞሽናሊ ሴትል ላይሆኑ ይችላሉ። ጡት ሰጥታ እናትየዋ ከሌላ ሰው ጋር ልታወራ ትችላለች። ኦር ላይክ የተከፋችበት ነገር ሊኖር ይችላል። ልጇን አይን ለአይን ማታየው ሊሆን ይችላል። ያ ነገር ልጁ ሁሌ ሲጠቡ ህፃናት አሮሶች ሲታቀፉ እንኳን አይናቸው ያቀፋቸው ሰው ላይ አይናቸውና አይናቸው ኮኔክት ነው የሚሆነው። ሁሌ አይን ነው የሚፈልጉት ህፃናት እና ፊትን ፈገግ ሲል ያንን እያየ ይሄዳልና በዛ ሂደት ውስጥ ያሉ ልጆች እንደዛ ያደጉ ልጆች ከዛ ደግሞ ያቺ ኢንፋንት ኤጅ አለች። ከዛም ያው ስቴጁን እየጠበቀ ባለፈው ነፃነት የከፋፈለቻቸው ወቅቶቻቸው አሉና አልቅሰው ቶሎ ሄዳ የምታቅፍ ልጇን አቅፋ አንስታ አባብላ የሚፈልገውን ሰታ መልሳ የምታስተኛ እናት ምን አይነት ልጅ እንዲሆን ያደርጋል። የሚፈልገው ቶሎ ስለሆነ ሴኩር እንደሆነ ሴፍ እንደሆነ ይሰማዋል። እያደጉ ሲመጡም እንደዛው ይሄዳል። ያንን ፍላጎታቸውን ሁሌም ይሟላል። ልክ እያደገ መጣ ያቺ አመጋገብ ላይ ነው የሚጀምረው። የሚፈልጉትን ምግብ ቶሎ መስጠት፣ ሲያለቅሱ ዳይፐር ቶሎ የሚቀየርላቸው ከሆነ ልብሳቸው ቶሎ የሚቀየር ኮንፈርታቸው ካለ እና እናት ሁሌ ባታቅፋቸውም እዛ አካባቢው ላይ ካለች ሩም ውስጥ ካለች አይለቅሱም ህፃናቶቹ ይዟል። ያ ምንድነው በቃ አለች እዛ ጋር የነሱ ሴኩሪቲያቸው ሴፍ እንደሆነ የሚሰማቸው እናት እዛ ቤት ውስጥ መኖሯ ነው። ቀጥሎ አባት አብሮ ካለ የሁለቱ ወላጆች እዛ ቦታ መሆኑ ለዛ ልጅ ሴፍ እንደሆነ ያው ደህና ነኝ ሴኩር ነኝ ተብሎ ተመቻችቶ ደስተኛ ፈገግ የሚል የሚስቅ የሚጫወት ብዙ ሰው ቢያቅፈውም ላይክ እንትን ነው ቶሎ አክሴፕት የሚያደርግ የተላመዱ ልጆች ይሆናሉ። በዛው ተቃራኒ ደግሞ ያው እንዳልኩት አመጋገብ ይጀምራል። አስተኝታ ስራ የምትሰራ እናት ትኖራለች። ልጁ ሲያለቅስ ቶሎ ሄዳ አንስታ አባብላ አጥብታ ማታስተኛው ሊሆን ይችላል። ዘግይታ ልትመጣ ትችላለች እና ተቀብላ ዘግይታ አልቅሶ መጥቶ አባብላ ምግቡን ትሰጠዋለች እና በዛ ሂደት ላይ ልጁ አልቅሶ ቶሎ አያቆምም። ስቲል ያለቅሳል። እያጠቡት እያበሉት እየሰጡት እንኳን ስቲል የሚያለቅስ ልጅ አለ። ለምንድነው? ያ እናትየዋን ላይክ እንደ ፐኒሽመንት ነው ቆየችበት። ወዲያውኑ ሄዳ ፒክ አላረገችውም። ያንን ስሜት ይሰጣል። እያደጉም ሲመጡ ላይክ አሁን የሳይኮሎጂ ዴቨሎፕ የሚሆን ከዛ ስቴጅ ጀምራል ብዬ ነው ወደዛ ሄድኩት እና ልጆች እያደጉ በሚሄዱበት ጊዜ እንደዚህ ኢሞሽናል ኢንጌጅ ስንሆን በጣም ተመራጭነት እናትም አባትም በልጆች ህይወት ውስጥ ሁልጊዜ አብረው ሲኖሩ ሁልጊዜ ቤት ውስጥ ወላጆች አሉ። እናትም አባትም ኢሞሽናሊ ከልጆቻቸው ጋር አቬይለብል ከሆኑ ቤት ውስጥ ገብተው የሚያወሩ የሚያናግሯቸው ልጆቹ የሚጫወቱትን ጨዋታ ቁጭ ብለው አዳምጠው አብረው የሚጫወቱ አብረው የሚነጋገሯቸው ሄዶ አንስቶ ቤት ውስጥ ሲሄድ አንስቶ ሳምቲንግ መጫወታቶ ያምጥቶ ሲሰጣት ቴንኪዩ ብላ ፈገግ ብላ ተቀብላ ያንን አውርታ ዋው የሆነ ነገር ጃምፕ ሲያደርጉ ተነስቶ መዝለሌን ከሶፋ ላይ መሬት ዘለልኩኝ ብሎ ሲል አፕሪሺየት የምታደርገው ሲሆን ልጆቹ ምንድነው ያንን የሚያውስ ሞር አፕሪሺዬሽን ስላላቸው ሴኩር ናቸው። መወደዳቸውን ያላቸው ለራሳቸው የሚሰጡት ግምታቸው እኔ ጎበዝ ነኝ እኔ ማድረግ እችላለሁ እና ሞር እንትን ነው ኢንተረስታቸው ይጨምራል። የሆነ ነገር ሰርቼ አሁን ደግሞ እንዴት ጎበዝ ልባል እንዴት አፕሪሺዬሽን ላገኝ። ይሄ ናቹራሊ ሁላችንም ኢቭን አሁን አዳልት ኤጃችን ላይ አንድ ነገር አቺቭ አድርገን ላይክ ጎበዝ ተብለን አፕሪሺዬት ስንደረግ እውቅና ሲሰጠን የሰራነው ነገር ለራሳችን የሚሰጠን ይሆናል። ለኛ የሚሰጠን ኮንፊደንስ አለ ሞር እንድንሰራ አፕሪሺዬት ያደርገናል። እና ሪጀክሽን ሲኖር ደግሞ ዘሴም ታይም የሚኖረን ስሜት በራሳችን አሁን በአደልት እድሜያችን ውስጥ ባለው ያንን ማየት እንችላለን። ኖርማሊ አሁን ሴኩር የሆኑ ልጆች ሁልጊዜ ወላጆቻቸው ብዙ ጊዜ አብረዋቸው ጊዜ የሚያሳልፉ አብረው ኢሞሽናል ኢንጌጅ የሚሆኑ ለሚሰሩት ነገር እውቅና የሚሰጧቸው
ቤት ውስጥ ልጄ ከሶፋ ላይ መሬት ዘሎ ዋው ማሚ ላሳየሽ ዛሬ እኮ መዝለል ቻልኩኝ ስንል ኦ ዌል ደን ብላ ስቃ ጎበዝ ጀግና የኔ ልጅ በጣም ይካንዱ እየተባለ ያደገ ልጅ ሴኪዩር ነው። በእንደዚህ አይነት አትሞስፌር ሲኖሩ ሁልጊዜ ደግሞ ወላጆች ሁልጊዜ ቤት ውስጥ ሲኖሩላቸው ለልጆቻቸው ቤት ውስጥ እናትም አባትም አንድ ላይ እያሉ ፍቅር እየሰጧቸው ያደጉ ልጆች ዩዥዋሊ ሴኪዩር ናቸው። በዚህ ባህሪ ያሉ ያደጉ ልጆች ሁልጊዜ ኮንፊደንስ አላቸው በሚያደርጉት ነገር፣ ሁልጊዜ አዲስ ነገር ለመስራት ኢንተረስት አላቸው። እንትን አይደሉም የሰዎችን አክሴፕታንስ ብዙ ጊዜ አይፈልጉም። ያ ኮንፊደንስ አላቸው። በቃ እነሱ ያ ማረጋገጫቸው ከልጅነት ሲሰጣቸው የነበረ ሁልጊዜ ወላጆች ያንን የነሱ ስሜት ጠብቀው ሲፈልጉ ሲያለቅሱ ድሮ ቶሎ አባብለው ቶሎ መግባቸው የሚያስፈልገውን ቶሎ እያሟሉላቸው ስለሄዱ ያን ኮንፊደንስ ሰጥቷቸዋል። ሴኪዩር ነው የሚሆኑት። አዳልት ላይ አሁን ስናይ በዛ ነገር ውስጥ ያለፉ ከዛ እያደጉ ትምህርት ቤት ሲገቡ አሁን ዩዥዋሊ ትምህርት ቤት ልጆች ገብተው ሲውሉ ልክ ከትምህርት ቤት ወላጅ ፒክስ ያደረጋቸው ሮጦ ነው የሚወጡት። ሁልጊዜ ተንደርድረው ነው የሚወጡት። ወላጆቻቸውን ፒክስ ያደረጋቸው ደስ እያላቸው ማሚ ዛሬ ተሸለምኩኝ፣ ማሚ እንደዚህ ሆኖ ብለው ዌል ደን ልጅ አም ፕራውድ ኦፍ ዩ፣ በጣም ጎበዝ ልጅ፣ በጣም ኮራውብ። በደንብ የፈለገ ችኮላ ውስጥ ብንሆን የፈለገም ብለን ነገር ውስጥ ስንሆን ያንን አክሴፕት አድርገን ተቀብለን ሪኮግናይዝ አድርገን ለሰሩት ደግሞ አዋርድ ሰተናቸው ላይ በጣም አይም ፕራውድ ስንላቸው በቃ ለልጆቹ ያ ፐርፌክሽናቸው ነው። ወላጆቹ ጋር ይሄ ሪሌሽንሽፕ ሲኖራቸው ልጆች ውጭ ላይ ሲወጡ ጓደኞቻቸው ጋር ሲሄዱ አብረው እኩዮቻቸው ጋር ሲገቡ ኮንፊደንስ አላቸው። የእኩዮቻቸውን የጓደኞቻቸው አቴንሽን ብዙ ባዘር ያደርጋቸው። አደልት ላይም ስንመጣ ዩዥዋሊ በዛ ሂደት ውስጥ አድገን መተን በዚህ አሁን ባለነው በእኛ ኤጅ ላይ ሊሆን ይችላል በትልቅ አሁን በአዳልት ኤጃችን ላይም ሴኪዩር ሆነን ስናድግ ሁልጊዜ ኮንፊደንስ አለን። ጓደኛ ቶሎ ሄደን ከሰዎች ጋር የመግባባት ችሎታ አለን። ቶሎ ሄደን እንላመዳለን። ኮንፊደንስ ብዙ ወሬ ያደርገንም። ሪሌሽንሽፕ ኢቨን ላይክ ሮማንቲክ ሪሌሽንሽፕ ሊሆን ይችላል ለሰዎች ላይክ የማዘን ኬር የማድረግ ችግራቸውን የመረዳት ነገሮች አሉ። ስራችን ላይ ሁልጊዜ አዲስ ነገር አቺቭ የማድረግ ነገር እና ብዙ ጊዜ ሰክሰስፉል እንሆናለን። በእንደዚህ አይነት ፓሬንት ውስጥ አድርገን የመጡ ሰዎች ዩዥዋሊ ሰክሰስፉል ይሆናሉ። አቺቭመንት አላቸው። ሁሌ የማደግ ፍላጎት ተነሳሽነታቸው ይጨምራል። ከዚህ በተቃራኒ ስንሄድ ፓሬንቶቻቸው ላይክ አብረው ሊያድጉ ይችላሉ። እዛ ለልጆቻቸው የሚያስፈልገውን ሊሰጧቸው ይችላሉ። ለምሳሌ ቤት ውስጥ አሁን 4-5 ልጆች ኖሮ ላይክ ሚድል ላይ ያሉ ልጆች አሉ። የመጀመሪያ ልጅ፣ ሁለተኛ ልጅ እና አዲስ ልጅ ይመጣል እና አቴንሽን ወደ አዲሱ ልጅ ሊሄድ ይችላል። መጀመሪያ ላይ ያኛው ሴንተር ኦፍ አቴንሽን የሆነ ልጅ ሲደረግለት የኔ ጎበዝ እኔ ሁሌ ያለው ካጠገቡ ከእናቱ እቅፍ የማይወርድ ልጅ ሊሆን ይችላል። ሁልጊዜ አብራ አቴንሽን ሰታ አብራ ፍቅር ሰታ አብራ ያሳደገችው ልጅ እናትም ስትገባ አባትም ከስራ መጥቶ ከልጆቹ ጋር ሁልጊዜ የሚያሳልፍ ሲሆን ያንን ሴኪዩሪቲ ያገኛል። ያንን ግን ያላገኙ ልጆች ብዙ አቴንሽን ላይ ካለው ልጄ ላይክ ፍቅር ሰተነው ዛሬ ፍቅር ሰተነው ነገ ላይ ደግሞ በሌላ ነገር ቢዚ ስንሆን ያንን እኩል አንሰጥም። ኮንሲስተንት ያልሆነ ሪሌሽንሽፕ ነው የሚኖረን። ዛሬ በደንብ እንሰጣቸዋለን፣ ነገ ላይ ያንን አንሰጣቸውም። ያ ኢንኮንሲስተንሲ ልጆቹን ኮንፊዝ ያደርጋቸዋል። ትወደኛለች እናቴ አትወደኝም የሚለው ነገሩ ያ ነገር ስነ ልቦናቸው ላይ የሚፈጥረው ከፍተኛ እንትን ነው፣ ኮንፊዥን ነው። ስለዚህ ምንድነው ማድረግ የሚፈልጉት? አቴንሽን ማግኘት ይፈልጋሉ። በጣም ኒዲ ነው የሚሆኑት እና ቤት ውስጥ ሌላ ታናሽ ቢኖራቸው ወይም ደግሞ ሌላ ታላቅም ይሁን ብቻቸውንም ሊሆኑ ይችላሉ። አንዳንድ ነገር ማድረግ ይጀምራሉ። ቤት ውስጥ ላይ ዲስትራክሽን ይፈጥራሉ። ለምንድነው? የወላጆቻቸው አቴንሽን ወደ እነሱ እንዲሄድ ስለሚፈልጉ፣ ያንን ፍቅር ማግኘት ስለሚፈልጉ። አሁን ለምሳሌ ብዙ ጊዜ አይታችሁ ከሆነ ልጆች ከእናቶቻቸው ጋር እየሄዱ እያወሩ ከሌላ ልጅ ጋር እና ስታወራ እንደዚህ ፊቷን ጥምዝዝ ያደርጓታል። እኔም ብቻ እኔም ብቻ እናግሪኝ እና ሌላ እዛ ውስጥ ያለው ሩም ውስጥ ያለውን ሰው ኢግኖር ያደርጉታል። በቃ በጣም ዲስአፖይንት ይሆናሉ ለሌላ ሰው እና ያ ምንድነው? የእናታቸውን ፍቅር በቃ ለእኔ ብቻ ትረስት የላቸውም። ላይክ ሙሉ ፍቅር ነው ያለኝ ሙሉ ፍቅር የለኝም የሚለው ነገር ስለሚላቸው ሁልጊዜ ያችን ፍቅር ያችን አቴንሽን ስለሚፈልጉ እንትን ይላሉ። ያቺ አግሬሲቭ ይሆናሉ፣ ኒዲ ይሆናሉ። ሁልጊዜ በጣም ቅብጥብጥ ናቸው።
ትምህርት ቤት ሲሄዱ እንደዚህ አይነት ልጆች አስተማሪዎቻቸው ጋር ሄደው አስተማሪዎቻቸው ጋር በጣም በቃ ክሎዝሊ በቃ አስተማሪ ስትወጣ ስትገባ ከስር የማይጠፉ ልጆች አሉ። እየሄዱ እንዲህ ላድርግልሽ ሚስ፣ እንደዚህ ሊሆን ሚስ፣ እንደዚህ ሰርቼ ሚስ፣ ሳምበዲ እንዲያድርጎ ሄዶ የሌላ ልጅ ኮምፕሌን እንደዚህ ብሎ እንደዚህ ሰርቶ እያሉ የሚያወሩ ልጆች አሉ። ያለ ምንድን ነው? ፍቅር ነው የሚፈልጉት። በቃ ሪሊ በቃ ብላ አቴንሽን ሰታ አውርታ እሱ ባለጌ ነው አንተ ጎበዝ ነህ ቴንኪው እንኳን ነገርከኝ እሱ ቆይ በኋላ አገርኳለሁ ስንል ደስ ይላቸዋል እነዚህ ልጆች። ለምንድን ነው ይሄ ስሜት ያ የጎደለባቸው? ላይክ ኤግዛምፕል ልሰጣችሁ እችላለሁ። አሁን አንድ ክላይንት ነበረችኝ አዳልት ሆና የመጣችው ነው እና ከሪሌሽንሺፕ በቃ መቀጠል አትችልም። ሁልጊዜ የሮማንቲክ ሪሌሽንሺፕ ትጀምርና የፍቅር ሪሌሽንሺፕ ጀምራ ከ6 ወር የዘለለ አይኖራትም ግንኙነት ከነሱ ጋር። ልክ ኤርሊ ስቴጅ ላይ በጣም እንደወደደቻቸው ፍቅር ላይ እንዳለች ያ ሰው በጣም ለሱ አስፈላጊ እንደሆነ በጣም በቃ እንትን ትላለች። እዛ ከ6 ወር በኋላ ያ ሪሌሽንሺፕ አይቀጥልም እና ሄደች እና ዲፕረስድ እየሆነች በጣም አንክሸስ እየሆነች ሁልጊዜ ጭንቀት አለ ወሬ አለ እና አሁን ልጅ ስትወልድ ልጇን እንዴት አድርጋ ቴክ ኬር ማድረግ እንዳለባት በጣም ትጨነቃለች። እኔ ልጄ እንደዚህ እንዲሆን አልፈልግም፣ እኔ ያደኩበት ልጄ እንዲያድግ አልፈልግም፣ የልጄን ጉለት እንዴት ልሙላ ብላ ነው የመጣችው እና ሲወራ በሂደት ውስጥ የእሷን የልጅነት ኤክስፒሪየንሷን ነው የተናገረችው። እሷ ልጅነት እናቷ ብዙ ልጆች አሏት፣ በጣም ቴክ ኬር ታደርጋቸዋለች። ግን ሌሎች ልጆች ስላሉ ለሁሉም ልጆች እናት እኩል ፍቅር ለመስጠት ትቸገራለች። ምክንያቱም ትንሽ ልጆች ሲኖሩ የልጆቹን ፍላጎት ማሟላት ስላለባት ለዚች ልጅ ለብቻዋ ስፔሻል የሆነ ጊዜ ልሰጣት አትችልም እና አባቷ ደግሞ ዩዥዋሊ ስራ ይመጣል፣ 1 ሳምንት ሰርቶ 1 ሳምንት ይሄዳል እና ሁልጊዜ አባቷን ሚስ ታደርጋለች። ሲመጣ የሚሰጣት ፍቅር፣ አብሯት የሚያሳልፈው ጊዜ፣ አብረው የሚጫወቱት ይዟት ይወጣል፣ ጊፍቶች ይገዛላታል፣ ኤቭሪቲንግ ያደርጋሉ። ግን ይሄዳል፣ አይዘልቅም። ልክ እሱ ሲሄድ ደግሞ ኔክስት ዊክ ላይ ሁሌ አባቷን ነው የምትናፍቀው፣ ሁሌ ያ ነገር እያለም እና እቺ ልጅ ሁልጊዜ ፍቅር ትፈልጋለች። በቃ አቴንሽን ሲከር ሆነች። ያ ነገሯ አሁን ስታድግ ለሚኖራት ግንኙነት ምክንያቱም የምታውቀው በቃ ሪሌሽንሺፕ የምታውቀው እንደዛ ስለሆነ ይሄ ኮንሲስተንሲ ያለው ግንኙነት ሎንግ ተርም ያለ ሪሌሽንሺፕ ቢልድ ማድረግ እንዴት እንደሆነ አታውቅም። በዛ ውስጥ ያደጉ ልጆች እንደዛ አይነት ነገር ያላቸው ኢቭን ፍቅር እየሰጠናቸው ግን ኮንሲስተንሲ የሌለው ማለት ነው። በዚህ ሁኔታ ያደጉ ልጆች ዩዥዋሊ ትምህርት ቤት ሲሄዱ ጓደኛ መፍጠር አይችሉም። ላይክ በጣም ቤስት ፍሬንዴ ክሎዝ ፍሬንዴ ብለው ያንን መመስረት አይችሉም። ዩዥዋሊ በጣም ኮምፕሌን ያደርጋሉ፣ በጣም ይዋሻሉ፣ ሳምበዲን ብሌም ማድረግ ይፈልጋሉ እና እነሱ አፕሪሺየት መደረግ ይፈልጋሉ። ቤት ውስጥ እህት ወንድም ቢኖራቸው አቢዩዝ ያደርጉታል የታናሻቸውን፣ ወይ ኮንትሮል ማድረግ ይፈልጋሉ፣ አለቃ መሆን ይፈልጋሉ ታናሽ ላይ እና እሱ ያንን ልጅ ተቆጥቶ ያንን ጫና ፈጥሮ አንተ ጎበዝ እንዲባል ይፈልጋል። ለምንድን ነው? የወላጆቹን ፍቅር ስለሚፈልግ፣ የወላጆቹን አቴንሽን ስለሚፈልግ የኔ ልጅ እሱ ብቻ ነው ጎበዝ፣ ሌሎቹ ሰነፎች፣ ሌሎቹ እንደዚህ ረባሾች እንዲባሉና እሱ ብቻ ጎበዝ ተብሎ ሁሌ እነሱ አፕሪሺየት እንዲያደርጉት ይፈልጋል። እንደ አይነት ባህሪ ያላቸው ዩዥዋሊ ያው ሲያድጉ በአዳልት ቢሄቪየራቸው ላይ ሁልጊዜ ጓደኛ ብዙ ሊመሰርቱ ይችላሉ፣ ግን እንትን አይደለም ዘላቂ ጓደኝነት አይመሰርቱም። አሁን ብዙ ጊዜ አዋቂዎች ሆነን ብዙ ሰዎችን እገሌ ወረተኛ ነው አንድ ሰው ይዞ መቆየት አይችልም እንላለን። 6 ወር በጣም ከሆነ ሰው ጋር በጣም ዋታቸው ነው ብዙ ጓደኝነታቸው በጣም ከመጠን ያልፍና ከሆነ ጊዜ በኋላ ከነዛ ሰዎች ጋር ምንም አይነት ግንኙነት የላቸውም፣ ወደ ሌላ ሰው ሽፍት ያደርጋሉ። ለምንድን ነው? እርካታ የላቸውም፣ ትረስት የላቸውም። ሰው የሚወድ ያ ፍቅር የሚዘልቅ አይመስላቸውም እና ወይ ራሳቸው ቶሎ ያንን ነገር ብሬክ ያደርጉታል ኦር ደግሞ ራሳቸው ቶሎ እንትን ይላሉ፣ ያንን ነገር ብሬክ ያደርጉታል። የመሰልቸት ጉዳይ ይመጣል፣ ፍርሃት ይመጣል፣ ሪጀክሽን ይፈጣል። እነሱ እኔን ሳይተውኝ በፊት እኔ ሪጀክት አድርጌ ተዋቸዋለሁ፣ እነሱ እኔን ሳያስቀይሙኝ በፊት እኔ ነኝ እነሱን አስቀይም የሚሄደው። ይሄ ለምንድን ነው? እራሳችን ሰርቫይቭ የምናደርግበት ከውስጥ ያለውን ዲስትራክሽን እንዴት አድርጌ ሰርቫይቭ ላድርገው ከሚል አንጻር ማለት ነው። ሌላ ደግሞ አይነት አለ ሙሉ ለሙሉ እዛ ሆነው ወላጆች ልጆቻቸው ጋር ቤት ውስጥ ሊሆኑ ይችላሉ፣ ትምህርት ቤት የሚፈለገውን ሊያሟሉ ይችላሉ፣ ልብስ ሊሰጡ ይችላሉ፣ ጫማ ሊሰጡ ይችላሉ። ግን ከልጆቻቸው ጋር ኢሞሽናሊ የሆነ አታችመንት የላቸው። የልጆቻቸው ጋር ቀረብ ብለው ስቀው ሁልጊዜ ለእያንዳንዱ እንቅስቃሴያቸው ክትትል አድርገው ዌልደን ጎበዝ ልጅ
እዚህ ጋር ያለሁት ሲያለቅስም ማልቀስ ኢትስ ኦኬ ወድቀሃል ኢትስ ኦኬ ተነሳ እንደዚህ ነው የሚሆነው እየተባሉ ያላደጉ ልጆች ሲወድቅ በልተነስም ይባላል። አሁን በእኛ ባህል አይታችሁ ከሆነ ለልጅ ፊት መስጠት አያስፈልግም ይባላል። ሲወድቅ አንተ ምን ስትሆን ነው ያያ አትሄድም እና እንደዚህ እየተባለ ነው አይደል ምን ይባለው። እንደዚህ አይነት ልጆች የሚያውቁት ምንድነው ሪጀክሽን ነው የሚያውቁት። እና ወይም ደግሞ ዛሬ ተወጁና እንትቲውና ነገ ደግሞ ጧት ስመሹ የልሹ ልጅ ማታ ስመጭ እንዳያጠፋ ብለሽ በደንብ አልሽ ገርፈሽ ታስተኛዋለሽ። በእኛ ካልቸር ዩዥዋሊ እንደዚህ ስላለ ማለት እኔ ባደኩበት እንደዛ ነበርና እንደዚህ አይነት ልጆች እንትን ናቸው አመፀኛ ልጆች ይሆናሉ። ዩዥዋሊ ወላጆቻቸው አንግሪ ናቸው። ላይክ አሁን እናት ልጇን አስተኝታ አልቅሶ ስራ ስለያዘች እያለቀሰ ነው ቆይ የሆነ ጡጦ ሰታው ኪችን ቆይታ ስራዋን ሰርታ መታ እንትንዋለች እና አቅፋው እንኳን አልቅሶ አያቆምም። ዝም ብሎ ይቀጥላል ያለቅሳሉ እና ወይ ፊቷን ሊመታት ይሞክራል ሊዋጭራት ይፈልጋል። በጣም እንትን አለው አንገር አላቸው። ለምንድነው ሁልጊዜ ያንን ፍላጎቱን አታሟላለትም። ሴኩር እንዳይሆን አደረጋችሁ። ላይክ ፈላጊ እኔ እወደዳለሁ የሚለው ስሜት እንዳይኖረው ያደርጋል። ያቺ ስሜት የልጅነት ጊዜ ስሜት ያው ይሄዳል። ምክንያቱም ያ ኮኔክሽን ሳይፈጠር ይቀርና ያደጉ በሚሄዱበት ጊዜ ልጆቹ ያንን ላይ ቁጡነት ነጭናጫ አልቀሻ ሁሌ ሆደ ዋሻነት እና ሌሎች ላይ ሁልጊዜ ብስጩ ናቸው። ትንሽ ነገር ጠረጴዛ ላይ መጽሐፍ አስቀምጦ ከመጽሐፉ ላይ መሬት ብትወድቅበት መጽሐፍ የወደቀ ብሎ ሙሉ ቀን ሲያለቅስ ሊሆን ይችላል። እና ወላጆች አሁን ወደቀ አይዞ ቢወድቅ ተብሎ ሳይሆን ባለቀሰ ቁጥር ደግሞ ወላጅ ሊበሳጭ ይችላል። እና አንተ ዝም በል አሁን ሳበዛው እየተባለ ደግሞ ሊገረፍ ይችላል። ከዛ ደግሞ እልሃቸው ለቅሷቸው ጩኸታቸው እየበዛ ይሄዳል። እነዚህ አይነት ልጆች እያደጉም ሲሄዱ ከዛ ወደ ትምህርት ቤት ነው የሚሄደው። ትምህርት ቤት ሲሄዱ ጓደኛ አይኖራቸውም። ዩዥዋሊ ራሳቸውን አይሶሌት ያደርጋሉ። ብቻቸውን መጫወት ሊፈልጉ ይችላሉ። ወይ ሲሄዱ ሲጫወቱ ሌላ ልጅ ይመታሉ፣ ይደባደባሉ። አልቃሻ ነጭናጫ ናቸው። እያደጉ ሲመጡም እንደዛው ይታይባቸዋል እንደዚህ አይነት ባህሪ። ሌሎቹ ደግሞ 100% ከስ አድርገው ምንም አይነት ሪሌሽንሽፕ ፎርም አያደርጉም ልጆቹ። ለምንድነው? ወላጆቻቸው ያንን ሳይሰጧቸው በልጅነት። ይሄ እንግዲህ ከጡት ማጥባት ጊዜ ጀመረ። ህፃን ልጅ አራስ ልጅ ሲያለቅስ ሄዳ እናቱ ቶሎ አንስታ አጥብታ አቅፋ ስማስተኝታ ከዛ እየመጣች እያየችው ስትሄድ ክፍል ውስጥ እንዳለች አቅፋ መቀመጥ አይጠበቅባትም። ግን አለሁኝ እዚህ ሩም ውስጥ ነው ያለሁት ብላ ልጁን ያንን አሳይታው በደንብ በቃ ላይክ አም ሴፍ የሚለውን ነገር ተሰምቶት ያደገ ልጅ የሚሰማውና ሩም ውስጥ እናትየዋ ዞራ እንኳን የማታየው የራሷን ስራ ብቻ ተኛ ብላ አልጋ ላይ አንተኝታ ቶይ ሰታ ኦር ሳምቲንግ ሰታ ኦር አሁን ዩዥዋሊ እንደምናየው ስልክ ነው የሚሰጣቸው። የሆነ ነገር ተሰጥቶ እናት የለችም ኢሞሽናሊ። ያ ልጅ ምንድነው ራሱ ሰርቫይቭ ማድረግ ይጀምራል። ምክንያቱም ሁሌ ኦን ኤንድ ኦፍ የሆነ ፊሊንግ ስለሚሆንባቸው ላይክ አሁን ፍቅር ሰታው ከዛ የለችም ፍቅር ሰታው የለችም እና እንደዛ ስለሚሆን በራሱ በቃ ራሱን ሴፍ ማድረግ ስላለበት እንትኑ ያቆማል። ፍቅር መስጠት ያቆማል። ከሌሎች አይፈልግም። እናቱ አጠገቡ ብትኖርም ባስኖርም ግድ የለውም። ብዙ ጊዜ ልጆች አይታችሁ ከሆነ እናቶቻቸው ሲወጡም አያለቅሱም፣ ስትመጣም ደስታ አታይባቸው፣ ሮጠው አያቅፉም፣ ከሚጫወቱበት አይነሱም፣ ግድ የላቸውም፣ አይታዩም። ለምንድነው? እንትናቸው በቃ ያንን በራሴ ሰርቫይቭ አደርጋለሁ የሚለውን ነገር ኦልሬዲ አዳፕት አድርገው ላይክ ኮፕ የሚያደርጉበት መንገድ ነው። ሰርቫይቭ የሚያደርጉበት መንገድ ስለሆነ ኢሞሽናሊ ከማንም ጋር ኤንጌጅ አያደርጉም። እንደዚህ ኢግኖር የተደረጉ ልጆች ብዙ ጊዜ እናት ሲያለቅስ ቶሎ የማታነሳው ቶሎ ሄዳ የማትመገበው የማትሰጠው ሲሆን ልጆቹ ፈሪዎች ናቸው። ዩዥዋሊ እምነት የላቸውም፣ ትረስት አያደርጉም ሌላ ሰው፣ ሪሌሽንሽፕ መፍጠር አይችሉም። ጓደኛ ዩዥዋሊ ብዙ ጓደኞች ይኖሯቸዋል፣ ቤስት ጓደኛ የላቸውም። ሲያድጉም አዳልት ኤጃቸው ላይም እንደዛው ቤስት ጓደኛ አይኖራቸውም፣ የልብ ጓደኛ አይኖራቸውም። ሁልጊዜ ብዙ ሰው አጠገባቸው ኖሮ ቤተሰብ ኖሮ እህት ወንድም ኖሯቸው ግን ብቸኛ እንደሆኑ ነው የሚሰማቸው። ላይክ እኔን አንደርስታንድ የሚያደርገኝ የለም፣ እኔ የሚወደኝ የለም ብለው የሚያስቡ ላይክ ሎንሊነት የሚሰማቸው ነው የሚሆኑት። ብዙ ጊዜ አልቃሻ ናቸው። ፍርሃት አለ፣ ሁሌ ስጋት አለ። ሲወጡ ኮንፊደንስ የለም። ለማድረግ ሪስክ ወስዶ የመሞከር ነገር የላቸውም። ሁልጊዜ ራሳቸውን ወደኋላ የሚገቱ ናቸው። ሁልጊዜ ራሳቸውን የሚደብቁ ናቸው። ወጥተው የመናገር መተው ነገሮችን ላይክ ሪስፖንሲቢሊቲ ወስደው የማድረግ ነገሮችን አይዳፈሩም ብዙ ጊዜ።
ያው እነኚህ ልጆች ዩዛሊ ፍቅር ከማጣት ነው የሚመጣው አታችመንት ሲያድጉም እንደዛው ናቸው አሁን በትምህርታቸው ላይ ብዙ ጊዜ ኮንሰንትሬሽን የላቸውም እነኚህን ሴኩር የሆኑ ልጆች ትምህርት ላይ ፎከስ አድርገው አቴንሽን ሰጥተው እንትናሉ በጣም ይቸገራሉ የብሬናቸው እድገት ላይክ እንዴት ፕሮሰስ የሚያደርግበት መንገድ ላይ በጣም ይሄ ተጽዕኖ ይፈጥርባቸዋልና ትምህርት ላይ ብዙ ጊዜ ፑር ናቸው እንደተባለው አሁን ቅድማችን ስትናገር አንደኛው ልጁ ጎበዝ ነው ሌላኛው ደግሞ ትምህርት ቤት ሲሄድም እንኳን አይገባውም ተባለ ሁሌ ወላጅ ይጠራል ወይ ይሄ ሁለት ልጆች እናንተ ነው ወይ ይባላል ልጆቹ በጣም ሰፈር ነው የሚያደርጉት ሁልጊዜ ትምህርታቸው ፑር ነው ፎከስ ሰጥተው ቁጭ ብለው ተረጋግተው አዳምጠው ትምህርቱን ተረድተውት ያንን የሰሙትን ደግሞ አገናዝበው እንዲህ ማለት ነው እኮ ብለው ተረድቶ የማድረግ አቅማቸውን ይገድበዋል እና ያ ራሱ አንድ ራሱን የቻለ ችግር ነው የሚሆንባቸው ያ ሃይፐር ናቸው ዩዥዋሊ አንዳንዶቹ ልጆች በጣም ሃይፐር የሚሆኑት ለምንድነው አቴንሽን ፍለጋ ላይክ ሃይፐር ሆነው ቶሎ ተሯሩጠው ቀልደው አስቀው ረብሸው ምን አይነት ጥፋት አጠፋው ምን አይነት ዳሜጅ አደረኩኝ ባህሪ መጥፎ ነው ሰው ይጠላኛል ይወደኛል ሳይሆን የሚሉት ያችን ነገር አድርጎ ሰው ለኔ አቴንሽን ይሰጠኛል ወይ ይስቁልኛል ወይ አሁን ትምህርት ቤት ላይክ ትንሾቹ ልጆች ኤሌመንተሪ ባለ ደረጃ ቢሄዱ ትምህርት ቤት ክፍል ውስጥ ረብሸው ጓደኞቻቸው ክፍል ውስጥ ከሳቁ ለነሱ የነሱ ትልቁ ዓለም ያ ነው ለምንድነው በኩዮቻቸው ዘንድ ሪስፔክት ያገኛሉ ስቀውላቸዋል ያ ማለት ተቀባይነት አግኝተዋል የነሱ ኩዮች አክብረዋቸዋል እና ያችን ስለሆነ የሚያውስ ሌላኛውን ነገር እንትን አይደለም ሁሉ ጊዜ አቴንሽን ስለሚፈልጉ የተለያየ ነገር ይፈጥራሉ ቤቶች ከዛ ደግሞ በሌላኛው ተቃራኒ ስትኔት ደግሞ አንዳንዶቹ ሁሉ ጊዜ ነጭናጫ ናቸው አልቃሻ ናቸው ሲታዘዙ እንደውም እልህ ይያያዛሉ የምንነግራቸውን በተቃራኒ ነው የሚያደርጉት ለምንድነው they are angry እነኚህ angry የሆኑት ልጆች ለምን ሲፈልጉ rejection like በእናት በጣም በተራበ ጊዜ ባለቀሰ ጊዜ ሌት ሆና ያነሳችው ልጅ usually ቶሎ የሚፈልገው እንደማይሰጠው ስለሚያይ ያደገ ልጅ ሁልጊዜ ስለሚናደድ በእናቱ በደንብ አልሰጣችሁም አልመገበችውም ሲያለቅስ ቶሎ ያላቆመው ልጅ ያቺ ባህሪው ያቺ ፐርሰናሊቲ ያደገች ሄዳ ስነልቦናቸው እድገታቸው ውስጥ ያደጉ ሲመጡ ሁልጊዜ ነጭናጫ ሁልጊዜ ቁጡ ናቸው ሲነገራቸው ጭራሽ ተቃራኒውን ያደረጉ ሞራንችን አፍሴት ያደረጉሽ ያበሳጩሽ ነው የሚሄዱት ያ ውስጣቸው ያለ ስነ ባህሪ ያ ነገራቸው ለራሳቸው ያመለካከት እነሱ ባረጉ ቁጥር ደግሞ እኛ የምንሰጣቸው ምላሽ አለ እንደዛ ሲያደርጉ ስንበሳጭባቸው ስንቆጣ ስንቀጣቸው ደግሞ ኦኬ በቃ ይሄ እኔ ማንነቴ ይሄ ነው እነሱ ደግሞ እኔን በዚህ መልክ ነው የሚረዱኝ የሚያውቁኝ ስለዚህ this is normal ብለው አክሴፕት አድርገው በዛ ቢሄድ ያረጉ ይሄዳሉ I don't know መልሱን ሰጥቻችሁ ከሆነ እን መልስ ከሰጠው ለጠያቂያችን መልሽለት ከሆነ ካልሆነ ተጨማሪ አብራራለታለሁ መትዬ የምጨምሪው ነገር ካለ እንግዲህ በጣም ቆንጆ አድርገሽ ገልጸሻል ቅድስቴ ጠያቂያችንም የጠየቀው ተመልሶለታል ብዬ ነው ማስበው እንግዲህ ያልገባው ነገር ካለ ደግሞ መልሶ እንደሚደውልልን አሁን ቅድስቴ በጣም ቆንጆ አድርገሽ ነው የገለጽሽው በጣም ቆንጆ አድርገሽ ነው ያብራራሽው እውነትም እንዳልሽው የልጆች አሁን ከልጆችን ያለው የልጆች አስተዳደግ በእኛ ማህበረሰብ በተለይ በማወቅም ባለማወቅም ብዙ ስህተቶች ይደረጋሉ ለልጆች እና አሁን ላሉበት አሁን በአዳልትሁድ ላይ የምናይባቸውን ባህሪያቶች በብዛት ከየት ነው የመጣው ሲባል ከቻይልድሁድ ነው ካስተዳደግ ነው ከሚሰጣቸው ከቤተሰብ የሚመጣ ነገር ነው ብዙ ጊዜ አንድ ሰው ትልቅ ሰው ሆኖ ወይም ትልቅ ሰው ሆና የምታረገውን ነገር ወይ የሚያረገውን ነገር ብዙ ጊዜ ተደጋጋሚ አንድ አይነት ነገር የሚያረግ ሳይሆን ምን ሆኖ ነው ብለሽ ወደ ኋላ ሄደሽ ስታይ ከልጅነቱ ያሳለፈው ነገር ነው በጥሩ ፍቅር በጥሩ እንክብካቤ በፍቅር የግድ ሀብት ይኑረው እንደፈለገው ይሁን ማለት ነው በፍቅር ቤተሰብ ውስጥ ያደገ ምን አይነት አሁን ላለበት ህይወት ምን አይነት ህይወት እንደሚኖረው እናያለን እንደዛ ያንን ያላገኘ ደግሞ በብዙ ሰፈር አድርጎ ያለፈ ልጅ ደግሞ አሁን ላይ የሚያደርጋቸው ነገሮች ከጓደኞቹ ይሁን እንዳልሽው በሪሌሽንሺፕ ይሁን ኢቭን በልጆቹ ላይ አግብቶ ወልዶ ወይም አግብታ ወልዳ ቢሆን እንደገና ወደ ልጆቿ ታስተላልፈዋለች ያቺ እናት ምክንያቱም ያየችው ያደገችበት
ከአካባቢው ስታይ የነበረውን በቤተሰብ ስታገኝ የነበረውን ያ እንደ ትክክል ልክ ነው ብላ ተቀብላው ስለምትል ያን እንደገና ወደ ልጆቿ ታስተላልፈዋለች። ካለማወቅም ሊሆን ይችላል እና ያ የልጆችን ስነልቦና ይጎዳዋል ማለት ነው። ልጆች እንዴት አድርገን እንደምንንከባከብ፣ እንዴት አድርገን ልናሳድጋቸው እንደምንችል፣ እንዴት አድርገን ምክር ልንሰጣቸው እንደምንችል፣ እንዴት አድርገን ፍቅር ልንሰጣቸው፣ ትምህርት ልንሰጣቸው እንደምንችል ብዙ ጊዜ የኛ ህብረተሰብ እኔ ካለማወቅ ነው የሚመስለኝ። ጥሩ አድርገን ያሳደግናቸው ነው የሚመስለን፣ ግን ብዙ ጊዜ ስህተቶችን እንፈጽማለን። ብዙ ጊዜ ካለማወቅም ማለት ነው። ብዙ ነገር እንዲጎልባቸው እናደርጋለን። ያው ልጅን ከተወለደ በኋላ ብዙ ጊዜ ሀገር ቤት አንዴ ከተወለደ በኋላ በቃ ያድጋል። በራሱ ጥሩ እንዲያድግ ነው የሚደረገው። ብዙ ፍቅር ተሰጠው አልተሰጠው ለአንድ ልጅ በተለይ በትንሽነት ሆኖ ምንም አይነት እንትን ማይሰጠናል እና እንደዛ ሆነው በራሱ ጥረት የሚያድግ ልጅ አድጎ ምን አይነት ሰው ነው የሚሆነው? ምን አይነት ስብዕና ነው የሚኖረው? ከዛ በኋላስ ደግሞ አብረውት በአካባቢው ላሉት ምን አይነት ነገር ነው የሚያስተላልፈው? ለልጆቹስ ደግሞ ምን አይነት ፍቅርስ ነው የሚሰጠው? ያ ሰው፣ ያቺ እናት፣ ያ አባት እየተላለፈ ነው የሚመጣው። ከዛ እሱ ያገኘውን ከሱ በፊት የነበረውን ከአካባቢው የሚገኘውን ከጓደኞች የሚያየውን ነው መልሶ የሚያስተላልፈው ለልጆቹ ማለት ነው። እና ይሄ በልጆች ስነ ልቦናቸው ላይ በአጠቃላይ ምን አይነት ተጽዕኖ እንዳለው፣ ምን አይነት ጉዳት እንዳለው ይሄንን ቆንጆ አድርገሽ ገልጸሽልናል ቅድስቴ። እና አሁን ቅሳነት የምትይው ነገር ካለሽ ጨምሪ፣ ከሌለሽ ትንሽ የምትጨምሪልን የልጆች ያው የስነ ልቦና ቀረጻ ነው። በቀጣይ ህይወታቸው ላይ በምን መልኩ ልናየው እንችላለን የሚለውን ደግሞ ትንሽ የምትጨምሪው ነገር ካለሽ። ከዛ በፊት ግን ቅሳነት የምትለው ነገር አለ መሰለኝ። ኖ እኔ እንኳን ጥያቄ ነው ያለኝ። ማለት የሆነ ስትነግሪኝ የቆየሽው ምንድነው እንደዚህ ካደረግን እንደዚህ ይሆናል፣ ምንስ ሊደረግ ይችላል? when is it too late? በቃ ከእንግዲህ ሊቀየሩ አይችሉም ምናምን የምትልበት ጊዜ አለ ወይ? ሳይቀየሩ ደግሞ አሁን ከህፃንነታቸው የ3 የ4 እያሉ ምን ልናረግ እንችላለን? ልጆቹን ልናስተካክላቸው ወይኛ ጋር ማድረግ ያለብን ነገርስ ምንድነው? እንደዛ ካሁን የሚሰሙን ቤተሰቦች አምሽር ሁሉም የጨረሰ ሳይሆን የተለያየ እድሜ ላይ ያለው ልጅ ነውና አሁንስ ገና ሳያድጉ ሳያልቅ ኦሬዲ ዳሜጁን እየተነጋገርንበት ነው አይደል? ግን እንደዛ እያለ አሁን ጊዜ ላይ ምን ልናረግ እንችላለን? እንደ ቤተሰቦች እንደ እናት ማለት ነው ምን ላረግስ እችላለሁ ልጄ ላይ እንደዛ አይነት ነገር እንዳላይ? ወይ ኦሬዲ አሁን የምትዩ ነገር ያጋጠማቸው ቤተሰቦችስ የሆነ ሊያስተካክሉት የሚችሉ ነገር አለ ወይ? እሱን ፈልጌ ነበር ቅድስት። ማይስተካከል የለም። ዋናው ነገሩ አንደርስታንድ የማድረግ ጉዳይ ነው። ላይክ አሁን ዩዥዋሊ በቲኔጀሮች ላይ ስታይ ልጆች አሁን ያ ነገር ጎሎባቸው ያደጉ ልጆች ላይክ አሁን ሴፍ ሆነው ሴኩር ሆነው ያደጉ ልጆች ሁልጊዜ የሆነ ነገር አቺቭ ለማድረግ ነው የሚታገሉት። ሁልጊዜ ሳምቲንግ ሁሌ እንትን ነው አዲስ ነገር ይፈልጋሉ፣ እድገት ይፈልጋሉ፣ ኮንፊደንስ አላቸው እና ላይክ ወላጆቻቸው ያ ፕራውድ እንዲሆኑባቸው ላይክ በጣም እንትን አይለፉም። ምክንያቱም ያ ኮንፊደንስ አላቸው ኦልሬዲ ያ እየተነገራቸው ያንን ፍቅር እያዩ ስላደጉ ከነሱ አልፎ ለሌሎቹ ኬር እያደረጉ ሌሎችን ፍቅር እየሰጡ ጓደኞቻቸው ጋር በጣም ጥሩ ሪሌሽንሺፕ ኖሯቸው በጣም ቅርበታቸው ለሌላ ሰው ትረስት አላቸው፣ ፍቅር አላቸው። እነኚህ ደግሞ ይሄንን የሌላቸው ኢንሴኪር የሆኑ ልጆች ምላቸው አሁን አንደኛ ጓደኞች በጣም ብዙ ስፔሻሊ እየጎረመሱ ሲመጡ ብዙ ልጆች አሉ አብረዋቸው፣ አይታችሁ ከሆነ ብዙ አብረው ጓደኞች አሏቸው። ግን ማን ነው ቤስት ጓደኛ ስታያቸው ቤስት ጓደኛ የላቸውም። ከዛ ውስጥ ጀስት ያንን መታጀቡን ይፈልጋሉ እና ቢሄቭ የሚያደርጉት ወላጆቻቸው ላይ እንደውም አጌንስት ይሆናሉ። ለፓሬንት ወላጆችን እንደሌላ ሁለተኛ ላይክ ሪስፔክት የማሳጣት ጉዳይ፣ ያለመታዘዝ፣ ያለመቀራረብ እንደውም ሞር አቮይድ እያደረጉ ሞር ወደ ልጆች ነው የሚሄዱት። ያ የፍቅር ከማጣት አንጻር ለምንድነው እኔ አልወደድም የሚለው ነገር ኦልሬዲ አክሴፕት አድርገውታል ውስጣቸው። እኔ እንዲህ ነኝ የሚለውን ነገር ስለተቀበሉት ያንን ቢሄቭ ነው የሚያደርጉት። አንዳንዶቹ አቴንሽን ይፈልጋሉ ላይክ 50-50 የሆነ ጊዜ ወላጅ አብሮ ፍቅር ሲሰጥ ሲሄድ የቀረ ሲሆኑ ማለት ነው። አዳልት ላይ ዩዥዋሊ እንደዚህ አይነት ሰዎች አሁን ለምሳሌ እንዳልኩት ላይክ ሮማንቲክ ሪሌሽንሺፕ ላይ ሲኖር
ብዙ ጊዜ ትዳር ላይ ቆይ ይችላሉ ትዳር ቶሎ ዲቮርስ ያደርጋሉ ኢቭን ትዳር የማይደርሱበት ጊዜ አለ ቶሎ ፍቹ ማነው ሴፓሬሽን አለ ስራ ኢቭን ስራ ሲገቡ ስራ ሲቀጠሩ አንድ ስራ ላይ ሎንግ ታይም ቆይቶ አይሰሩም ሁሉ ጊዜ ከአንድ ስራ ሌላ ስራ ይፈልጋሉ እርካታ የላቸውም ለምንድነው ያ ውስጣቸው ያለ ነገር ነው ያ የሚረብሻቸው ዲስትራክት የሚያደርጋቸው ሁለተኛው ምንድነው ሪዝኑ የሚለውንም አያውቁትም ግን doesn't matter የትኛው ኤጅ ላይ እንዳለሽ 40 አመት ሊሆን ይችላል 50 አመት ሊሆን ይችላል 10 አመት 15 አመት ሊሆን ይችላል ያንን ኢንሴኩሪቲ ሴኩር ሊያደርግላቸው የሚችል ፍቅር ሲመጣ ላይክ በያንግ ኤጅ ላይ ስቲል ፓሬንት ነው ሁሉ ጊዜ ለልጆች እኛ በራሳችን ልናየው እንችላለን እኔ አሁን በልጅነት ባደኩበት በፋሚሊ ውስጥ ሁሉ ጊዜ እናቴ ስትወጣ ቤት እስከምትመጣ ድረስ ቤት አጥልቼ ቡና አፍልቼ ጠብቄ መታው ጎሽ የኔ ልጅ ብላ ስትመርቀኝ ደስ ሲላል ለኔ የሚሰማኝን ስሜት ወጥቼ ጓደኞቼ ጋር ሲሄድ ሁሉ ጊዜ ደስተኛ ነኝ በቃ ቤቴ ደስ ብሎኝ ስወጣ ደስተኛ ነኝ በእኛ ካልቸር ነው የምናገረው ሰርቼ አፍልቼ ደክሜ ቤት አጥልቼ ቄጤማ ጎዝጉዤ ጠብቂያት እናቴ ባክሽ ተይኝስ ደክሞኛል ብላ ሄዳ ከተኛች ሳምቲንግ ከውስጤ የሆነ ነገር የሚሰበር ነገር አለ እና ድቅቅ የሚያደርገኝ ነገር አለ ስወጣ ከጓደኞቼ ጋር ቢሄቭ የሚያደርገው ቤት ውስጥ ያለን ነው የኛ ማንነታችን ራሱ ሰዎች አጠቃላይ በተፈጥሯችን የኛ ስብናችን ወላጆቻችን ጋር ሁሉ በየትኛው ሜጅ ስንሆን ማለት ነውና ላይክ አሁን ቲኔጀር ስፔሻሊ ካልደረሱ ልጆች ያንን ለመጠገን ጊዜ ሊወስድ ይችላል ስፔሻሊ አሁን እነኛ አቮይዳንት የሆኑት ልጆች ብዙ ጊዜ ሪሌሽንሺፕ የማይፈልጉ አለው የማይረጉት ለምንድነው ሴፍ ስላልሆኑ ነው ያንቺ ፍቅር የሚዘልቅ ስለማይመስላቸው ነው እያደጉ ሲሄዱ ደግሞ አድገው ሲሄዱ ደግሞ ቶሎ ዩዥዋሊ እንደዚህ በጣም ሴኩር ባልሆነ ፋሚሊ ውስጥ ይሄን ፍቅር ሳያገኙ ያደጉት የሆነ ኤርሊ ስቴጅ ላይ ነው ወደ ሮማንቲክ ሪሌሽንሺፕ የሚገቡት ለምንድነው ኮንፊውዥን ስላለ ነው እዛ ጋር አቴንሽን ስለሚያገኙ ነው በተለይ ሴቶች ልጆች አሁን ዩዥዋሊ የሚጠቁት ሴቶች ናቸው ቲኔጀራቸውን ካለፉ በኋላ ቶሎ ሳምበዲ መንገድ ላይ ያገኛቸው ያታለላቸው ላይ ቶሎ ይወድቃሉ ለምንድነው እዛ ሴፍ ስለሚሆኑ እዛ ጋር የሚመጣው ሰው አፕሪሺየት ስለሚያደርጋቸው አንቺ እንደዚህ ስለሚላቸው እዛ ቤታቸው ያላዩት ነገር ስላለ ያቺ ፍቅር ስለሚያገኙ ኢዝሊ ቶሎ ይወድቃሉ then easily control ያደርጋቸዋል ያ ሰው ቶሎ ማኒፕሌት ያደርጋቸዋል እና ለምንድነው ያቺ ኮንፊደንስ ስለሌለች ነው ለምንድነው ይሄ የሚሰጥሽ አሁን ያ ሰው ለምን ዊን አረጋት ያቺ ልጅ ለምን ቶሎ እዛ ሰው ጋር ወደቀች ብለሽ ስትይ ያችን ፍቅር ስለሰጣት ነው አንቺ እዛ ጋር ሴኩር ስለሆነች ነው ያንን ስለሰጣት ኮንፊደንስ ሰጣት ይወድ በቃ ይሄ ሰው አክሴፕት አደረገኝ ቆንጆ ስለሆንኩ ምናምን የሚለውን አይደለም በቃ አክሴፕት መደረግ መወደድ መፈለግ አንቺ ሪኮግናይዝ የሚያደርግሽ ሰው መኖሩ የሚሰጥሽ ኮንፊደንስ አለ የስም ቦታ ሁላችንም እኛ አሁን በዚህ በምንኖርበት አገር ላይ በውጭ ዓለም ስንኖር ከነጮቹ ጋር ስንኖር የቻለውን ያህል እኛ ያለንን ኮንፊደንስ እኛ ያለንን ብቃት እኛ ያለንን ኳሊቲ አናየው እነሱ ጋር ቀርበን የሆነች ነገር ሲያረጉልን እኔ ኳሊቲ ስላለኝ እነሱ እኔን ስለፈለጉኝ እኔ ለነሱ አስፈላጊ ስለሆንኩ አይደለም እንል we accept አርገውኝ እኮ እንዴ ጥሮሽ ናቸው እንዲያርገውልኝ ነው የምንለው ለኛ ያለን ግምት ለኛ ያለን አመለካከት እኛ ይዘን የመጣው ማንነታችን ነው ሴኩር የሆነ ሰው ደግሞ እነሱ ወደዱንም አክሴፕት አደረጉንም አላደረጉንም ለኛ ብዙ ማሰራ ያርገን ቶሎ ኢዝሊ ሶሻላይዝ አድርገን ተላምደን እንደውም እነሱ ሊድ እናረጋለን ኮንትሮል አድርገናቸው እንደውም ከነጮቹ የበለጠ ይኖረናል የሆነ ማህበራዊ ህይወታችን ላይ ስራችን ላይ ብዙ ነገር ላይ እንዳቀራረባችን ነው ልጆችን እንዴት እንርዳቸው እናገዛቸው ለሚለው መቅረብ ነው ባንዴ አይሆንም ላይክ በጣም ስሎ የሆነ እንትን ነው ሂደቱ ለምንድነው ያችን ትረስት እስከሚያገኙ ድረስ አሁን ዩዥዋሊ ቴራፒ ሲመጡ ካውንስሊንግ ሲመጡ አዳልት የሆኑ ሰዎች በዛ ሂደት ውስጥ ሲመጡ ሁሉ ጊዜ ልጅነቴ እንደዚህ ስለሆነ አይደለም አያውቁትም ያ ነገር ኢቭን መፈጠሩ ወይ ዲፕሬሽን ይሆናል ወይ አዲክሽን ሊሆን ይችላል በሱስ ውስጥ የወደቁ ኦር ላይክ በፋሚሊ አቢዝ ሊሆን ይችላል ሳምቲንግ ሜንታል ዩዥዋሊ የሚመጣው ከዚህ ሳቲስፋክሽን ከማጣት ነው ብቁ ካለመሆን ነገር ነው ሌላው ከኢልነስ ውጪና ሲመጡ ችግራቸውን ለማውራት ለመንገር እንኳን ዝግጁ አይሆኑም ሳምበዲ ብሌም ሲያደርጉ ሳምበዲ እንደዚህ አድርጎኝ በድሎኝ አበሳጭቶኝ እንዲያድርጉኝ ብለው ነው የሚያወሩልሽ ወደ ውስጥ አይገቡም ግን it takes like 6 ሳምንት 5 ሳምንት በኋላ ያችን ትረስት አድርገው ይሄ ሰው ጀጅ አያደርገኝም ይሄ ሰው እኔ አክሴፕት ያደርገኛል ብሎ ኮንፈርት ስሰጪው ልጅሽም እንደዛው ማለት ኮንፈርት ስንሰጠው
ውስጣቸው ኤግዛክትሊ የሚሰማቸውን ስሜት ላይክ ለእናት ለአባት ያልነገሩትን መተው ይነግሩሻል። እኔ እኮ እንደዚህ ነኝ፣ እንዲህ ስወጣ እኮ እንደዚህ ነኝ፣ እንደዚህ ያደርጉኛል፣ ጓደኞቼ ጋር ስወጣ እንደዚህ ወጥቼ ፊት ለፊት መናገር አልችልም፣ ምክንያቱም ይህንን ነገሬን ስለማልወደው፣ ጥርሴን ስለማልወደው፣ ፀጉሬን ስለማልወደው፣ ወይም ትምህርት ጎበዝ ስላልሆንኩኝ፣ ወይም ባለጌ ረባሽ ስለሆንኩ ይሉሻል። ያንን የሚነግሩሽ ለምንድን ነው? እንደዛ ነው ራሳቸውን የሚያዩት። እንደዛ ያለው አመለካከት ልክ አንቺ ጋር ሴፍ ሲሆኑ ሴኪር ሲሆኑ እናትና አባት ቁጭ አድርገው ምንም አትበያቸው ቤት ውስጥ ብቻ ያንን አቅርቢላቸው። የመጀመሪያ ቀን ኢግኖር ሊያደርግሽ ይችላል፣ ላይቀበልሽ ይችላል። ምክንያቱም ትረስት የለውማ፣ እንደሚዘልቅለት አያውቀውም። ትቀጥይለታለሽ፣ ኮንሲስተንሲ ያንን ታደርጊለታለሽ። በሚሳተፈው ነገር በሚያደርገው ነገር ዋው እንዴት ቆንጆ ነው ወይ እንዴት ደስ ይላል። በጣም የሆነ ኢንካሬጅ የማድረግ ጉዳይ እዛ ውስጥ አንቺ ኢንቮልቭ የመሆንሽ ጉዳይ፣ ላይክ ያላቸውን ነገር የማድነቅ ጉዳይ፣ ማበረታታት እና እዛቸው ቦታ ላይ ሁሌ እዛ ላይ መገኘት እንትን ይሰጣቸዋል። በየቀኑ ብሬክ እያደረገ የሚሄደው ነገር አለ። ሞር ኢንካሬጅ ስታደርጊ ከቁጣ ይልቅ ላይክ አፕሪሺዬሽን ሲበዛ ልትሰጃቸው ትችላለሽ እና ዘንድ ትረስት እያደረጉሽ ይሄዳሉ። እዛ መኖርሽን ሲያውቁ እራሳቸው ከሳምንት ለውጡ ይመጣል። ዘንድ እቤት መምጣት ነው የሚፈልጉት። ጓደኞቻቸው ጋር ከሚሄዱ ቤት መምጣት ይፈልጋሉ። ለምንድነው? ቤት የሚጠብቃቸውን ነገር ያዩታል። ቤት ሲመጡ ቤት ውስጥ እንዴት ነው የምትቀበያቸው፣ እንዴት ነው የምታወሪያቸው፣ ከነሱ ጋር እንዴት ነው ኢንጌጅ የምትሆኚው፣ የሚሰሩትን ደግሞ እውቅና ሰጭላቸው። ቤት አጽድቶ ሊሆን ይችላል፣ ቤቱ ሲያጸዳ ትንሽ እየጠርጎ ግማሹን ጥሎት ሊሆን ይችላል። ግን ያችን በጣም አግዝፈሽ በጣም በቃ ኮርቼ ባለው የኔ ልጅ እኮ እንደዚህ ባልሻቸው ቁጥር ያቺ ነገር ኦኬ እኔ ጎበዝ ነኝ ለካ ፕሩቭ ያደርግላቸዋል። ነገ ደግሞ የሆነ ነገር ሰርተው የሆነ ነገር እንድትያቸው ይፈልጋሉ እና ይቻላል ስቲል ማለት ነው። የኛ አቀራረባችንና ያችን የጎደለችውን ክፍተት መሙላት ለውጥ አለው። በየትኛውም ኤጅ ላይ ይቀየራል። ግን the way how we እነሱ ጋር የምንቀርባቸው the way how we approach them ነው ዋናው ቁም ነገሩ። መለሰልሽ? አዎ ያው ነው መለሽ። ምክንያቱም እንዲህ እኔ አሁን በልጅ የምትናገር ያለሽው ሳየው ዋላ ልጄ ላይ እንዲህ small things በጣም small things like አንዳንዴ አሁን እንደዚህ ልብ ቁርጥ አርጋ ታመጣና ከለር ቀብታ እንትን እኮ አይደለም ትልቅ ነገር አይደለም አምጥታ ማሚ ይኸውልሽ የሳልኩልሽ ስትለኝ ዋው አንቺ ራስሽ አደረግሽው ምናምን ላት ደፍተር ሙሉ ነው የምትቀደው እንደዛ ልትሰራ እና ሁሉንም እየሰራች ከለር እየቀባች ምናምን ወደኔ ነው የምታመጣው። የሆነ ነገር ላይ አሁን እንደዚህ ምጥት ብላ እንደዚህ ፈለኩኝ ስትለኝ ኦኬ ከዛ በፊት በሆነ ነገር ሳንግባባ ከቆየን ልጄ ባይዘው የ4 ዓመት ልጅ ናት። እንደዚህ ስልሽ ግን ስለሆነ ነገር ሳንስማማ ቆይተን ከዛ ስትጠይቀኝ እንደዚህ ብዬ ልሂድ ጓደኛዬ ላምጣው ስትለኝ ኦኬ ልታመጪው ትችያለሽ ስላት መጀመሪያ ምንድን ነው የምትለኝ በቃ ወይኔ አንቺ እኮ you're the best mom ከእንግዲህ በኋላ ያልሽኝም በሙሉ ሰማ ከእንግዲህ በኋላ ቢ የተባልኩትን ሙሉ እበላለሁ በቃ ማንም ሰው ሳይናገረኝ ልጠጣው ጁስ መጠጣት እንቢ ብላ ከቆየች ለራሱ ልጠጣው ደስ ይልሻል ትልና ትጠጣዋለች። አሁን እንደዚህ ምትያለሽውን እኔ ከራሴ ከህይወቴ ጋር እንደናት ላይ ነው ሞክራለሁና በጣም አይ ኖ appreciation አይደለም ለልጅ ለህፃን ልጅና ለትልቅ ለራሱ አሁን ቅድስቲ አንቺ ያደረግሽው ነገር እኮ ዛሬ መከርሽኝ ምክር ህይወቴ ላይ ለውጥ አመጣ ስልሽ you're more motivated ነገ የምትሰሪው ነገር ላይ ቆንጆ እንድትሰሪ እና ኢማጂን ያ ደግሞ ያ ነገር ልጆቻችን ላይ ምን ሊያደርግ እንደሚችል እኔ በትንሽ ነገር አንስትናገር የቆየሽው ከራሴ ህይወት ጋር እያያስኩኝ ነው ሳይ የቆየሁትና በትንሽ ነገር ለራሱ ልጆችን አፕሪሺየት ስታደርጋቸው የምታየው ጠባይና አንተ ደብሮ ከስራ ደክሞ መተ ስትመጣ ደና በቃ ውስጥ ግቢ ስኪን ትንበይ ስትላት if ለወለቀን እንደዛ ካደረከው third day አትመጣም፣ 3ኛ ቀን አትመጣም ወደ አንተ በቃ መኝታ ቤቷ ነው ቁጭ የምትለው። ምክንያቱም she thinks መኝታ ቤት ቁጭ በይ ነው የምትባለው። አሁን ልጅ ላይ እንደዚህ የራስ የምታደርገውን ነገር እያየ አንተ የምትፈልገውን ነገር እኔ ህይወቴ ላይ ደስ የሚለኝን ነገር ልጄ ላይ ባደርገው እኔ ለሆነ የምፈልገውን ነገር ልትሆን ትችላለች ማለት ነው። እኔ መጽሐፍ ሞድ ከሆነ እሷን ማነብላት ከሆነ ኔክስት ታይም ሌላ እንትን አሁን በብዙ ነገር እንደዚህ በምትያለሽ እኔ ልጄ ላይ በማየው
በቃ ልጅን ልታስተካክለው እንደምትችል ጥያቄውን የጠየቁበት ምክንያት አይ ነው ብዙ ሰው ምን ሆኖ ነው የሚሰማው እንዲ ሲባል already damage ሆነ በቃ ጊዜ የለኝም ብሎ ነው የሚያስበው but it's never too late የሆነ ነገር ልታስተካክለው በእንደዛ ቆንጆ አድርገሽ ይመስልኛል ሊስተካከል ይችላል ልጅ ሊስተካከል አይ አደልት ኤጅ ላይ አሁን አንድ ምሳሌ ልንገርሽ አሁን አንድ ክላይንት አለችኝ ምትመጣ ካውንስሊንግ 62 አመቷ ነው ሪሌሽንሺፕ ዲቮርስ አድርጋ የ24 አመት ትዳር ዲቮርስ አድርጋ ነው አሁን ሴፓሬት አድርገውና በጣም ላይክ አቢዩዚቭ የሆነ ሪሌሽንሺፕ ነበራት የትዳር ህይወታቸው እሷ በጣም አቢዩዝ ታደርጋለችና ስታወራ እንደዚህ አድርጎኝ ያለፈችበትን የትዳር ህይወት ምን ያህል በጣም ተጭማት እንዳለፈች ነው የምትናገረው ረጅም ወደ 8 ሳምንት የወሰደው ታይም ስለዛ ሰው ስትናገርና ግን እስቲ እንዴት ነው ሪሌሽንሺፑ የተጀመረው እንዴት ነው የተዋወቃችሁት የልጅነት ለምን እንደዚህ ተሰማሽ ለምንድነው ሽኒድ የባሏን አቴንሽን ትፈልጋለች የባሏን አቴንሽን ለምን እንደምትፈልገው she don't feel like good enough እኔ ለሱ በቂ ነኝ በጣም ለኔ ያችን ሴት ሳት እንደዚህ አካሏን ቁመናዋን ሳት ዋውች ሴትዮ እንደደስ ትላለች የምላስ ሴት ናት ግን she never feel good enough በቃ ለሷ በሷ አይን በመታየው መስታወቱን ስታየው የጎደላትን ነገር እንዴት አድርጌ ላሟላ በልጅነቷ ያጣችው ነገር አለ ማለት ነው ያንን ሁሉ ጊዜ በቃ እኔ በቂ ነኝ የሚል ነገር ይለ ሁሉ ጊዜ she try her best በጣም ጥሩ ቁመና ያላት ሴት ናት ሁሉ ጊዜ ጂም ሄዳ ይሄንን ነገርን ቀንሼ በመጣው ይሄንን ነገርን ባስተካከልኩ ብላ ሁሉ ጊዜ በቃ እንትን አትልም ሳቲስፋይ አይደለችም ለምንድነው እና ያንን ፊል ለማድረግ ስለምትሄድ ሁሉ ጊዜ ደግሞ እሷ ጋር 24 hour like እሷ ጋር መሆን አለበት ስልኩን ቼክ ማድረግ አለባት የት ነው ሄደው የት ነው የመጣው ይሄ በሴቷ አረኩት ወንዶችም ጋር ያለው ነው ምንግርሽና ለምንድነው ጥላውኝ ሊሄድ ነው ሌላ ሴት ላይ ይችላል ከኔ ተሻለ ሴት ላይ ይችላል ከኔ ተሻለች somebody ላይ ይችላል somebody መታ conversation ውስጥ ካንቺ ዕውቀት የተሻለ መሰለች ሴት መታ ስታዋራው በቃ ይሄማ እቺ ልጅማ ከዚህ ይሄ ሰውዬማ ከዚች ጋር ሄደ ማለት ነው ወይም ወንዱም ቢሆን እቺ ልጅ በቃ ከኔ ተሻለ ወንድ አገኘች ማለት ነው ስለዚህ ልትሄድ ነው ብሎ ምንድነው ማድረግ የሚጀምረው ኮንትሮል ማድረግ ነው የሚጀምረው ኦር ቢሄቪየር ባህሪ ይቀየራል መነጫነጭ ይመጣል ወይ የተቻላትን ያህል እሱን ለመሳብ ወይም በቁጣ ወይም በምን ብቻ ፍረስትሬሽን ስላለ የተለያየ ባህሪ ሊመጣ ይችላል ከምንድነው የመጣው እቺም ሴት እንደዛ ያሆነችው በፊት ወላጆቿ ላይክ ልጆች እናት አባት ዲቮርስ ሳይረጉ ያደገች ልጅ ናት ግን እህት ወንድሞች ስላሏት ሞር ሪስፖንሲቢሊቲ እሷ ላይ ነበር የእናትን ቦታ ያዛደገችው ላይክ ቤት ውስጥ ታናናሾችሽን ሉክ አፍተር አድርጌ እናት ደግሞ እኛ አሁን ያደግንበት ታላቆነሽ እኔ ታላቆኝ ያደኩበት ፋሚሊ ታናናሾቼ ሉክ አፍተር አድርጌ ወይ ቤት ጥረጊ ተብዬ ቤት ስጠርግ ሊሆን ይችላል ያደኩት ወይ ቡና ፈይ ወይ ቃጠብ እየተባልኩ ሊሆን ይችላል የኔ ልጅነት እዛ ጋር የነበረው የልጅነት እንትኔ የለም ያቺ ነገር ተቀምጣለች እንደ ልጅ ሳትጫወቺ ያቺኛው አዲስ የተወለደው ህፃን ልጅ ትሪት የተደረገበት መንገድ ላይ እኔ ትሪት አልተደረኩም ማለት ነው ላይክ እንደዛ ነው እቺ ሴት ያደገችው ሞር ልጆቹን ታናናሾቿ መብላታቸውን ቤት ውስጥ የሚሰራ መሰራቱን ሄዳ መላኳን ትምህርት ቤት ምን ሰራሽ ዛሬ ሆምወርክ አለሽ ወይ ሆምወርክሽን ጨረሽ ወይ ምን ከበደሽ ምን ቀለለሽ የትኛውን ሳብጀክት ፌል አደረግሽ እንዴት አድርጌ ሄልፕ ላድርግሽ አይደለም የምትባለው ትምህርት ወድቃ ስትመጣ እቺ ልጅ ማይገባት ሁሉ ጊዜ እንደኔ ሁሉ ገንዘብ ከፍዬ እንደዚህ አድርጌ እየተባለች ነው ያደገችው ስለዚህ በዛ አድገት ውስጥ በቃ ያ ነው ሼፕ የሚያረጋት ስለዚህ እሷ እንዴት አድርጌ እነሱ ላስደስት ነው በቃ ሁሉ ጊዜ አላማዋ ትምህርቴን ጎበዞኝ የኔን ላይፌን ፊውቸሬን አይደለም ምክንያቱም እኛነታችን ያለው በወላጆቻችን አይን ነው ልጅነት ውስጥ የልጅ ሆነሽ የልጅ ህይወቱ ማንነቱ ወላጆቹ ናቸው በእናት በአባትሽ አይን ላይ ተወደሽ ቦታ ተሰጥቶሽ የኔ ልጅ ጎበዝ ፋሚሊ ውስጥ በጣም አሁን ስታይ ከፋሚሊ ውስጥ ወይሱ የተባለ ልጅ ሞር አቴንሽን የሚሰጣቸው ልጅ ኤቭሪዌር ሲሄዱ ቦሲ መሆን ነው የሚፈልጉት የትም ቦታ ላይ እነሱ ናቸው ኮንትሮል ማድረግ የሚፈልጉት መታየት ይፈልጋሉ ማውራት አይፈሩ መሳቅ መጫወት መጠየቅ ችግር የለባቸው ቤት ውስጥ ጫና ያለባቸው ደግሞ ስትሄጂ ሞር ቤት ውስጥ ያለውን ስራ ሰርች እንዴት ላስደስታት ነገ እንዴት ጎበዝ ትበለኝ
ኢቭን ሰርተው ጥሩ ዛሬ ሰርተው ወይ ጎበዝ ዛሬ ብለሻቸው እዛ ጋር ጎደለውን ሄደሽ ደግሞ ይሄንን እቺ ልጅ ብለሽ እዚህ ጋር መስክረሽ ሳጨርሽ እዛ ጋር ጎደሉት ትቆጫለሽ ትወቅሻለሽ ያቺ ነገር ሁሌ በዛ ውስጥ ነው ራሷን የምታየው ሴትና አሁን በ60 ዓመቷ በትዳሯ ውስጥ የልጅነት ጊዜዋ ያተጽኖ ትዳር ይዛ ልጆች የ20 ምናምን ዓመት እድሜ ያለው ልጅ ያሳደገች እስቲ ያ ስሜቷ ውስጧ ያለው ልጅ እኛ አሁን ውስጣችን ያለ ልጅ አለ ውስጣችን ልጅ አለ የኛ ማንነታችን ልጅ አለ የትኛውም ኤጅ ስትሆኚ በሄቭ የምታረጊው ድሮ ያቺ ህፃን ሆና የነበረችው ያንቺነትሽን ልጅነትሽን ባህሪ ነው የምታየው በትዳርሽ ሊሆን ይችላል ከባልሽ ጋር ያለሽ ሪሌሽንሺፕ ጋር ስትሄጂ ሞር እንዲወድሽ እንዲያቅፍሽ አፕሪሺየት እንዲያደርግሽ የኔ ቆንጆ የምን እንዲልሽ ነው የምትፈልጊው ሌላውም ወንዶችም ስራ ቦታ ስንሄድ በጣም ጎበዝ ተብሎ አለቃችን አፕሪሺየት እንዲያደርገን ሰራተኞቹ ጋር ሞሮፍ እሱ ጎበዝ ነው እሱ እንደዚህ ነው እንድንባለው የምንፈልገው ይሄ ተፈጥሯዊ ባህሪያችን ነው ሰው አፕሪሺየት መደረግ ይፈልጋል ሪኮግናይዝ መደረግ ይፈልጋል ላደረገው ነገር ደግሞ እውቅና እንዲሰጠው ይፈልጋል በዛ ውስጥ ነው ራሳችንን የምናየው የኛ ደስታችን ስኬታችን ብለን የምናስበው ስብናችን ሳይኮሎጂ ስነ ልቦና ብለን ስንል ይሄን ሁሉ የሚያጠቃልል ነገር ነውና ልጅነትም በአዳልት ሁኔታችን ላይ ያሉ ይሄ ነው that's why አሁን አንዳንድ ሰዎች አይተሽ ከሆነ I don't know ሞሮፍ ለኔ አሁን ብዙ የሚያጋጥሙኝ በነጮቹ ላይ ነው ስታይ አሁን አንዳንዶቹ በጣም አይሶሌት የሆኑ ናቸው ምንም ጓደኛ የላቸው ስራቸው ይሄዳሉ ስራ ቦታ ኳየት ሆኖ ስራቸውን ይሰራሉ ለሚያስተናግዱ ሰው ያስተናግዳሉ ኦፊስ ውስጥ ጓደኝነት አብሮ ኮፊ አብሮ የማይወጡ የማይጠጡ አሉ ስራቸውን ሲጨርሱ ቤታቸው ይገባሉ ቲቪ ያድራሉ ይውላሉ ይበላሉ the same thing ሁሌ ኑሯቸው እንደዛ አንዳንዶቹ ደግሞ በጣም ብዙ ጓደኞች ኑሯቸው ከስራ በኋላ መጠጥ ቤት ሄደው ለብዙ ሰው ቢራ ገዝተው ጋብዘው እዛ ቦታ ሴንተር ኦፍ አቴንሽን ሆነው ዋው እሱ እኮ ጎበዝ ነው ሲጋብዝ ምናምን ተብሎ ተወርቶ አፕሪሺየት ተደርገው መውጣት ይፈልጋሉ ያ ምንድነው በዛ ውስጥ ነው የነሱን ማንነት ማየት የሚችሉት በቃ እኔ ኤግዚስት አድርጌያለሁ እኔ ነኝ በቃ ሰው ሆኜ እየኖርኩ ነው የሚለው ማየት የሚችሉት በዛ ውስጥ ነው ኦር ደግሞ ሳሙዌር ሄደው ኮንትሮል ማድረግ ሲችሉ ላይክ አንዳንዶቹ ዶሚኔት ማድረግ ይፈልጋሉ ኤቭሪዌር ሲሄዱ እሱ ብቻ ጎበዝ ነው እሱ ብቻ ነው የሰራው እሱ ብቻ ነው እንዲያደርገው እንዲባሉ ይፈልጋሉ ለምንድነው በዛ ውስጥ ነው ራሳቸው ነው የሚያዩት ያንን ነገር ካላረጉና ሰዎች ያንን ቫልዩ ካልሰጣቸው የነሱ ማንነት ኤግዚስት እንዳደረገ አይሰማቸውም ስለዚህ የቻሉትን ያህል ሌላውን ሰው ዶሚኔት አድርገው ሊሆን ይችላል አታክ አድርገው ሊሆን ይችላል by any means በቃ ያችን ኮንትሮል የማድረግ ስሜት አላቸውና ከየት የመጣ ነው ድሮ ልጅ ሆነሽ እናትሽ ጎበዝ ሳትልሽ ሰርተሽ ምናምን በቃ አንቺ ሰርተሽ እናትሽ በቃ ስታመሰግንሽ ድረስ ዳግመሽ ምን ብለሽ የሄድሽባት ያቺ ፕሮሰስ እዚህ ላይ አሁን ያለው ኤጅሽ ላይ ያንን ቢሄቭ እንድታረግሻለች ያችን ግን ለመጠገን ስቲል አንዳንድ ሰዎች ያው የልጅነት ጊዜ ያቺ ፓርት ታልፈናለች ወላጆቻችን ያንን ሳያውቁልን የተለያየ ሪዝን ይኖረዋል ላይክ እኛ በዛ ሂደት ውስጥ ያደግን ሰዎች ልጆቻችንን ያንን ላናቅላቸው እንችላለን ስለዚህ ያ ፓርት ያልፍና ዩዥዋሊ ያው በሂደት ውስጥ ሄጃለሽ ታድጊያለሽ ከዛ ታገቢያለሽ የምታገቢው ሰው በእንደዚህ አይነት ላይክ ሮማንቲክ ሪሌሽንሺፕ ውስጥ የሚገቡ ሰዎች ሴኩር የሆነ ሰው ሲገጥማቸው በዚህ ሂደት ውስጥ ያሉ ሰዎች አሁን ጥሩ ባክግራውንድ የነበረው ሰው ሲያድግ በደንብ ተወዶ የሚሰራው ታውቆለት ጎበዝ ተብሎ ኮንፊደንስ ኖሮት ያደገ ሰው ሲመጣ ሁሌ ኮንፊደንስ ነው አንቺ ኮንፊደንስ ባይኖርሽ ቅናተኛ ልትሆኚ ትችያለሽ ቅናተኛ ሁሉ ጊዜ ኮምፕሌነር ሁሌ ኒዲ ልትሆኚ ትችያለሽ ሁሌ እኔ ቆንጆ እኔ ጎበዝ እንዲልሽ የምትፈልጊ ስትሆኚ ያ ሰው ሲመጣ ሙሉ እንደሆንሽ ያረግሻል ለምንድነው እሱ ሙሉ ስለሆነ ካንቺ የተወጣሽ የተገባሽ የሚለው የለም አንቺ ሞር ፕሮሞት ያረግሻል ጎበዝ ነሽ ቆንጆ ባትሆኚ ጸጉርሽ እንዴ ተንጨዋረር ሴት ሆነሽ ያንቺን ጸጉር አይደለም ያው ዋው ይሄንን መስራት ትችያለሽ ብቃትሽን ሁሌ ሲነግርሽ ኢንካሬጅ ትሆኛ እያደግሽ ትሄጃለሽ ውስጥሽ ያለው ስብናሽ እያደገ ማንነትሽ እየተለወጠ ይሄዳል ልጆችም እንደዛ ልጆች ላይ ከዛ ውጭ ስትወጪ ፋሚሊያቸው ጥሩ ያልሆነ ባይ ቻንስ ትምህርት ቤት ሲሄዱ በጣም እንደዚህ አይነት ፋሚሊ ያላቸው ልጆች ጓደኛ ይኖራሉ ላይክ ኬር የሚያደርጋቸው ጓደኛ በጣም ክሎዝ የሆነ ጓደኛ ቤት ውስጥ ሄደው ዋይ ትምህርት ቤት ሲመጡ ልጆች አሁን ቤታቸው የእናታቸው የአባታቸው የእህት የወንድሞቻቸው ኤቭሪቲንግ ትምህርት ቤት መጥተው ይናገራሉ ወላጆች ጋር የማይናገሩትን ትምህርት ቤት ሲመጡ እኔ እኮ እናቴ እንዲህ ናት አባቴ እንዲህ ነው በዚህ ወጥቶ የሚሉሽ ልጆች ደስክዛት አቴንሽን እና ሴኩር አይደሉም ነው ትምህርት ቤት ሲመጡ ያንን ጓደኛ ሲያገኙ
ያ ጓደኛቸው ሲወዳቸው ና አብረን ጫወት ና ፉትቦል እንደዚህ እናድርግ ና እንደዚህ እናድርግ ሼር ሲያረጋቸው እሱ የሌለውን ፔን ይሄኛው ሲሰጠው ፍቅር መስጠት ነውና ስታያቸው በጣም ወታቸው ይሆናሉ ከዛ ልጅ መለየት አይፈልጉም ቤታቸው ሲገቡ ስለዛ ልጅ ነው የሚያወሩት ኳስ ቢጫወቱ ከዛ ልጅ ጋር መሆን ነው የሚፈልጉት ስለምን ሴኩር ያረጋቸው ይሄዳል በዛ በጓደኝነት ሂደት ውስጥ ደግሞ ራሳቸውን እያዩ ኦኬ እኔ ለካ መወደድ እችላለሁ ኦኬ እኔ ለካ ጎበዝ ነኝ ስለዚህ ፕሩቭ ያረጋላቸው ነው የሚሄደው ለካ ኦኬ እንደዚህ ነው ለካ ያለ ያደገ እየተማሩ ይሄዳሉ ኔክስት ታይም ደግሞ የሆነ ነገር ሲሞክሩ ያም አክሴፕት ይደረግላቸዋል ይታወቅላቸዋል ይወዳቸዋል ላይክ ሀግ ይኖራል አብሮ ይስቃሉ ሲሊ ነገር ሰርተው ሁለቱ አብረው ጥፋት አጥፍተው አብረው ተገርፈው አብሮ ይስቃል ያኛው ልጅ እና ኢትስ ኦኬ የሚለውን ነገር በዛ ፕሮሰስ ውስጥ ያውቀዋልና ፍሬንድሺፕ ራሱ ላይክ እድለኛ ሲሆኑ ጥሩ ፍሬንድሺፕ ሲኖራቸው ያ ኮንፊደንስ ይኖራቸዋል አሁን እኛ ኖርማሊ በእኛ ካልቸር ዩዛሊ ከፋሚሊያችን ጓደኛችን ነው ሞር ትረስት የምናደርገው ለምንድነው እኔ አሁን ሳምቲንግ አፕን ቢሆን ቤት ሄጄ ማውራት አልፈልግም ቤት እንዳያውቁብኝ ብዬ ለጓደኛዬ ሚስጥሬን አነግሬ ፕሮብለም እዛ ችግራችንን ፈተን ያችን በቃ ፊክስ አድርገን ሃፒ እንሆናለን ያ ጓደኛ ሲለየን ኤግዚስት ማድረጋችን መቆም አንችልም ላይፋችን ባዶ እንደሆነ ነው የሚሰማን ለምንድነው ከዛ ጓደኛችን ጋር ሴፍ እንደሆነ ስለሚሰማን ነው ኮንትሪቢዩት የሚያደርግልን ሳይኖር ግን የዛ ሰው አብሮ መኖርሽ ሙሉነት እንዲሰማሽ ያደርግሻል ያ ነገር ቤት ውስጥ ቢኖረኝ ደግሞ ጓደኛዬና ያንን አልፈልገው ስለዚህ አሁን ልጅሽ ላይክ በጣም አስቸጋሪ ሊሆንሽ ይችላል ስታጁ ላይ ሰማሽ ሊጮህ ነው ሊልሽ ይችላል ኢግኖር አድርጎ እየሮጠ ሊወጥ ይችላል አንስቶ ሊወረውርብሽ ይችላል ቅጣት መግረፍ ሳይሆን ኦኬ እንደዚህ አይነት ነገር ሀፕን ሲሆን ዩዛሊ ልጆችን ላይክ አሁን ትሪት የምናደርገው ቢሄቪየር ችግር ያለባቸው ልጆች የምናደርገው እንደዚህ አይነት ባህሪ ሲያሳዩን ዝም ነው የምንላቸው መጀመሪያ በቃ በደንብ ስፔሱን ተሰጫቸውና ያችን ቻንስ ተሰጫቸዋለሽ አንቺ አብረሽ ግን መናደር መበሳጨት ሳይሆን just አንቺ ካልም ሆነሽ ያንን ቻንስ ተሰጫቸዋለሽ ተነፍሱና አንቺ ሳትናደጂ ስትቀሪ how come ብሎ ግራ ይገባቸዋል እንዴት አልተናደደችብኝም ብሎ ያን ግራ ይገባቸዋል ከዛ ኦኬ ጨረስክ ኦኬ ተናደርክ ኦኬ ዘን ኢትስ ኦኬ ከተናደርክ ብለሽ ምንም አትይም ቅጣት የለም ግርፊያ የለም ምን የለም የሚፈልገውን ታረጋለሽ ራት ትበላለህ እንደዚህ ታረጋለህ እንደዚህ ሆናለህ ትሸጫለሽ ከዛ ኔክስት ዴይ ላይ እስኪያጠፋ መጠበቅ የለብሽ ምንም እስኪያርግ የለብሽም ትምህርት ቤት መሄድ ካለብሽ ፒክ አድርገሽ ማታቂ ከሆነ ሄደሽ ፒክ አድርጊው ደስ ይለዋል ሲያይሽ ሰርፕራይዝ ያደርጋል ላይስምሽ ላያቅፍሽ ይችላል ዝም ብሎ ላይሽ ይችላል ራሱ እንዴ ዛሬ ልትመጣ ቻለች ብሎ እስራኤልሽም ለመጣሽ ዛሬ ወይም ኢምባረሱላ ሊሆን ይችላል አንቺ በመሄድሽ ግን ውስጣቸው ግን በጣም የሚሰማቸው ደስታ የሚሰማቸው ነገር አለ ነገም ትደግሚያለሽ ትምህርት ቤት ትሄጃለሽ ዛሬ ሆምወርክ ሰራ ዛሬ ተሸለም የሆነ አፕሪሺየት የሚያረጋቸው ወይ ደግሞ ቤት ውስጥ የሆነች አክቲቪቲ ሰጫቸዋለሽ ለይችን ሂድና ይችን ቃጠብ ይችን ብርጭቆ አንሳና ኪችን አድርጋ አጥበናት ያለሽ ኦኬ ብሎ ሊያርግልሽ ይችላል ሲመጣውሽ ሳይ ጎሽን ጎበዝ ዌል ደን አንተ እኮ ጎበዝ ነህ ስትዩ የሚረብሽ በጣም የሚረብሽሽ ልጅ አይ ኖ አንዳንድ ልጆች እኮ እንደዚህ አድርገው አንዳንድ ልጆች እንደዚህ ሆነው በጣም ጎበዝ ልጆች እንዲያርገው ስትያቸው ወዲያው ሽፍት ያደርጋል ባህሪያቸው ያንቺ የምታወሪውን እነሱ አንተ አድርግ ከምትዩ ልጆች እንደዚህ አድርገው እንትና እኮ ጎበዝ ነው የሱ ጨዋታ የእንትና ልጅ እንደዚህ አድርገው ስትይ ያ ልጅ ያችን ነገር ማድረግ ይጀምራል ቀስ እያለ ኢሞሽናል ቤት ውስጥ ሲጮህ የነበረ እቃውን ሲሰባብር ሲዘል የነበረ ዝም ብለሽ ቁጭ ብለሽ ዋው አንተ እንደዚህ እያረክ ነው የእንትና ልጅ እኮ እንዲያድርጎ እንደዚህ አድርጎ እሱ እኮ ጎበዝ እንዴት ስትዩ ቀስ እያለ እየቀዘቀዘ ሄድና አንቺ እየሰማሽ ሄዳ ወይ ቁጭ ይላል ወይ ደግሞ መጠየቅ ጀመር እሱ እንደዚህ ነው አንተ እኔ ሲልሻል ላይክ ሞር አፕሪሺየት ስታረጊ ከዛ እያለሳለሽ ነው ትምህርት ቤት ውስጥ ባህሪ ችግር ነው እንደዚህ ነው እንዲህ ነው የተባልሽው ቢኖር እያለሳለሽ ቁጭ ብለሽ አብረሽ ስትቀመጭ ስትቀርቢና ሞር አፕሪሺየት ስታረጊ ጥፋት ሲያጠፉ ደግሞ ለምን አጠፋ እንደዚህ ነው ብለሽ ከምትቀጭው ጥፋቱን ሰምተሽ እንደዚህ አድርጋ ነው ይሄ ሮንግ እንደሆነ ታውቃለህ አታውቅም ኦኬ ዶንት ይሄ ብለሽ ትታይዋለሽ የሆነ 2-3 ኢግኖር ታረጊ ትቆያለሽ ዘ ኔክስት ታይም ሳምቲንግ ሲያደርጉ የሆነ ጥሩ ነገር አድርጎ ሲመጣ ዝም ብለሽ ምንም ሪዝን አያስፈልግሽም ዛሬ እኮ እንዲህ ስለሆነ እንደዚህ አድርጌልሃለሁ የሆነ ጊፍት የሆነ የተለየ ነገር ዛሬ ስፔሻል ዲነር ዋይ ቢኮዝ እንደዚህ ስለሆንክ ነው ላንተ ነው ዛሬ ያንተ ስፔሻል ዴይ ነው
ዛሬ አንተ I'm proud አስተማሪ እንዲያለች ባይልሽም ሁልጊዜ ወቀሳ የሚላክልሽ ፓሬንት ሆነሽ ድንገት አንድ ቀን ተነስተሽ ዛሬ እኮ አስተማሪ እንዲያለችኝ ብለሽ ስትዩ ነገ ላይ ትምህርት ቤት ሲሄድ ያችን ቼክ እያደረገ ነው የሚውለውና አርፎ ቁጭ ብሎ አስተማሪው አፕሪሼት አደረገችኝ ያላረጋችኝ የሚለውን እየጠበቀ ሄዳል። ስደግሚለት በየቀኑ ተከታታይ ሲሆን ቢዘን በጣም ባጭር ጊዜ ውስጥ ያንን ለውጥ ታያለሽ እና ልጆች እንደዛ ሊጠገኑ ይችላሉ። አዳልትም እንደዛው ላይ ከኛ አዳልት ላይ ኖርማሊ በሪሌሽንሺፕ ነው። ምክንያቱም ወላጆቻችንን እኛ አንጠብቃቸውም ከዛ መተው የኔን ችግር ፊክስ አድርገውልኝ መታና ትወደኛለች አትወደኝም የሚለውን አንልም። ላይክ ሞር ኦፍ ሪሌሽንሺፕ ላይ ነው ኦር ደግሞ ጓደኝነት ቤስት ፍሬንድ ካለሽ ሶሻል ላይፍሽ ላይ እነሱ የሚሰጡሽ ፍቅር ጓደኝነት ማተር ያደርጋል። እሺ በጣም ቆንጆ አድርገሽ ገልጸሽዋል ቅድስቴ። ክሳነትም እንደተመለሰልሽ ነው ይመስለኝ። ያው በጣም ደስ የሚል ነበረ እና በልጆች ላይ በየትኛውም ኤጅ ግሩፕ ይሁን ይሄ ልጅ እኮ ተበላሽቷል በቃ ወይም ደግሞ እቺ ልጅ ተበላሽታለች በቃ ብሎ ተስፋ ቆርጦ ልጆችን መተው እንደሌለብን ነው። በየትኛውም እድሜ ላይ ሆነው ልጆችን መመለስ ይቻላል። ፍቅርን በመስጠት እኛ ራሳችን መመለስ አለብን። ፓረንት ራሳቸው መመለስ መቻል አለብን። እናትም ትሁን አባትም እኔስ ምን እያደረኩ ነው ብለን ራሳችን መጠየቅ መቻል አለብን። ለዚህ ይሄ ልጅ እንደዚህ ሊሆን የቻለው ለምንድን ነው? እቺ ልጅ እንደዚህ ልትሆን የቻለችው ለምንድን ነው? እኔ ምን አድርጌ ነው? እኔ ምን አድርጌላታለሁ? ለዚህ ልጅ እኔ ምን አድርጌላታለሁ? ምንስ እያደረኳቸው ነው እያለን ራሳችንን መጠየቅ መቻል አለብን። አይ በቃ ይሄ ረባሽ ነው፣ ይሄ አይሰማም፣ ይሄ ትምህርት አይገባውም። ብዙ ጊዜ በእኛ ህብረተሰብ ይሄ የተለመደ ነው። አንድ ነገር ካየን በቃ በዛው ጎበዝ ከሆነ ጎበዝ እያልን እንቀጥላለን። ትንሽ ጥፋት ካየን ደግሞ ይሄ ኮረባሽ ነው በቃ አይሰማም እኮ እንትና ኮረባሽ ከኛ አልፎ ለጓደኞቻችን በአካባቢያችን ላለው አሳልፈን ነው የምንሰጣቸው። ከቤተሰብ ከቤት ከእናት ከአባት አልፎ ወደ ጎረቤቶቻችን ወደ ጓደኞቻችን ይሄዳል። ይሄ ከረባሽ ነው አይሰማም በቃ አይገባውም እየተባባለ ይሄዳል ማለት ነው። ያ ልጅ ያንን እየሰማ ያደገ ልጅ ምን አይነት ስልብና ነው የሚኖረው? ያንን ማየት መቻል አለብን። ያንን ማወቅ አለብን። እንዴት ነው የምናስተካክለው? እንዴት ነው የምንመልሰው? በየትኛውም እድሜ ቢሆን ረፈደ ብለን መተው መቻል የለብንም። ኔቨር ሊረፍድ አይችልም በቃ ምንም ልናደርግለት አንችልም ብለን ራሳችንን መቆጠብ መቻል የለብንም። ፍቅርን ሰጥተን አስተምረን አብረን እየተከታተለን የግድኛ እኔ በዚህ አልፌያለሁና በቃ ለልጄ ደግሞ ምንም ላደርግ አልችልም የሚል ተስፋ ቆርጦ መተው መቻል እንደሌለብን ነው። ቅድስት ጥሩ አድርገሽ ገልጸሽዋል። ክሳነትም ያንን ነው እንትን ያልሽው እና በጣም ደስ የሚል እንትን ነበረ። እንግዲህ ሌላ የምትጨምሪው ነገር ካለሽ ክሳነት? ሰዓታችንም እየደረሰ ነው። ጥያቄ ወይ መስተያየት ከሌለ ጥያቄ ያለን አይመስለኝም። የሆነ የምትጨምሪው ነገር ካለሽ ከዛ በኋላ ደግሞ ቅድስት እንደማጠቃለያ አንድ ነገር ጨምሪያለሽ ማለት ነው። እኔ ዛሬ በጣም ደስ ያለኝ ቅድስት ቴንኪው። እንደዚህ የሚያስፈልገን ነገር ነው። እኛ በእንትን ላይ ባለፈው ከሆኑ ሰዎች ጋር እንነጋገር ነበርና we don't feel like እኛ እንደ አበሻ ቴራፒ የሚያስፈልገን አይመስለንም። ካውንስሊንግ የሚያስፈልግ አይመስልም። እንዲህ ውስጥ ደብቀው ውስጥ እንትን ብለው ሁሉ ጊዜ ራስህ ጊልት የሆነ ራስህ እንትን ሳትማከር የምትሄደው ነገር በጣም ብዙ ችግር አለው። አሁን ዛሬ እንደዚህ ስትናገሪ ሲሰማሽ ቅድስቲ በጣም ብዙ ነገር አለ። ዋላ ኢቨን ኢን አወር ላይፍስ ራሳችን ጀምረ ብዙ አጠገብ የምታያቸው ሴቶች፣ ወንዶች፣ አባቶች፣ እናቶች ምን ያህል እንደዚህ አይነት ነገር እንደሚያስፈልጋቸው ይገባል። ምክንያቱም የማታውቀውን ነገር ከሰው ነው የምትሰማው። እኛ ስላለመን ነው ባህላችን ስላልሆነ ስናት እንዲህ ኖርማል ነገር አይደለም። ሄደ እንትን ልፈልግ ቴራፒ ልትሄድ ካውንስሊንግ ለመፈለግ በጣም ከባድ ነገር ነው። ለኛ አናቆምም እንዳለም አናቅም። ግን እንደዚህ አይነት ነገር በእንደዚህም ቢሆን ቤተሰብ ሊቀየር ይችላል። ቅድም ከሰላም ጋር እንነጋገር ነበር። ስናት አባውት እንደዚህ 100 ሰው ስለመቀየር አይደለም። ዛሬ በዚች ለራሱ ቅድስት በነገርሽ እኔ ላይ የሆነ የቀየርሽው ነገር ካለ አንቺ እንትን ብለሻል፣ አሸንፈሻል።
you're a winner because በትንሽ ሰው እያስተካከልክ ስትሄድ የሚመጣው ነገር ብዙ ነው እና ዛሬ በጣም ደስ ብሎኛል ብዙ ነገር ነው የተማርኩት ቅድስቴ በጣም ነው ማመሰግነው thank you እውነትሽን ነው ኖርማሊ መጀመሪያ የልጅሽን አስተዳደግ ልጄን ምን ላሟላለት ብለሽ ለማሰብኩ አንቺ መጀመሪያ እኔ ላይ ምንድነው የጎደለው የሚለው ፊክስ ማድረግ አለብሽ ምክንያቱም ልጅሽ ለምን እንደዛ ሊሆን ቻለ አንቺ ላይ የጎደለ ነገር ስላለ እኮ ነው ኢሞሽናሊ ከልጅሽ ጋር ኤንጌጅ ማድረግ ማትችዩ አንቺ ኢሞሽናሊ ይሄኛው ሳይኮሎጂካሊ ገና ኤንጌጅ አይደለሽም ሬዲ አይደለሽም ላይክ አዚ ፓሬንት ልጁ አለ ተወለደ ልጅ አለሽ እንጂ ፓሬንት ለመሆን መጀመሪያ አንቺ ሙሉ ለሙሉ በስነ ልቦና ውስጥሽ ሬዲ መሆን አለበት ሬዲ ስትሆኚ ውስጥሽ ያሉ ችግሮችን ፊክስ አድርገሽ ችግር ማለት ላይክ የፋይናንስ ችግር ሊሆን ይችላል ብዙ ነገሮች ይኖራል ሁሌ ላይፋችን ሁሉ አይደለም የፈለገ ነገር ቢሆን የጎዶሎ ነገር አለን ግን መጀመሪያ እኔ ባህሪ እንደዚህ ለምን ሆነ ለምን ቁጣውንኩ ለምን እንደዚህ ሰማኛል ለምን እንደዚህ ሆንኩ ሚለውን ራሳችንን ቻሌንጅ ማድረግ አለብን ለምን ከየት ነው የመጣው ይሄ ነገር እና አንቺ ውስጥሽ በደንብ ሙሉ ሲሆን ውስጥሽ ሰላማዊ ሲሆን ውስጥሽ ደስተኛ ሲሆን ልጅሽ ላይ ያንን ማታይበት ምንም ሪዝን የለም ምክንያቱም ሁሌ ሬዲ ነሽ ልጅሽ እስኪያለቅስና ጮህ እስኪጠራሽ አትጠብቂም በቤትሽ ውስጥ የፈለገ ስራ ቢኖር እንኳን ምሰሪያቸው ብዙ የተደራረቡ ነገር ቢኖር እስኪያለቅስ አትጠብቂም ሳያለቅስ እየመጣሽ 3-4 ቼክ ታረጊዋለሽ እና ቀስቀሳሹ ላልጅሽን እኮ አሚሲዩ ብለሽ ታቅፊዋለሽ እና ያለ ምንድነው አንቺ ሙሉ ስለሆንሽ ውስጥሽ በደንብ በቃ የተረጋጋ ስለሆነ ነው ቀድመን ልጄ ባህሪው ለምን እንደዚህ ሆነ የኔ ልጅ አስቸጋሪ ነው የኔ ልጅ ሁሉ ጊዜ እንደካማ ነው በትምህርቱ እንደዚህ ነው ጓደኞች የሉትም ከጓደኞች ጣላል ትምህርት ቤት እንዲባላ ሲባል ከየት ነው የመጣው ልጄ ምንድነው ችግሩ ዋናው ማወቅ ነው ዩዥዋሊ የልጆች ችግር ከቤት ነው የሚመጣው ከኛ ጋር ካላቸው ሪሌሽንሺፕ ቤት ውስጥ ያ ነገር ካልጎደለ ከጓደኞቻቸው ጋር ያለ ችግር ነው ምክንያቱም ልጆች ሁሉ እንደ ኤጁ ነው እኛሁን በእድሜያችን በኩያችን ያሉ ጓደኞቻችን ሪስፔክት እንዲሰጡን እንፈልጋለን ስንወጣ ምንናገረውን እንዲሰሙን እንዲያከብሩ ንግግራችንን አይተው አለ ራሳችን ሰዎች ጋር ምናቀርብበት ልጆች እንደ ኤጃቸው ደግሞ ኩዮቻቸው ጋር ሲሄዱ ያንን ሪስፔክት እንደውም ሞሪ አዳልት ስትሆኚ ትልቅ እየሆንሽ ስትሄጂ ብዙ ባዛር ያረግሽም እኔ አሁን ድሮ ከነበረኝ ማንነት አሁን ላይ ሰው ጀጅ ያረገኛል ሰው ይወደኛል ምናገረው ሚለው ብዙ ባዛር ያረገኛል ለምንድነው ሞር ላይክ እድሜሽ ሲሄድ ነገሮችን ትማሪዋለሽ ራሱ ህይወት ያስተማረሽ ስለሚሄድ ኖርማል ያረግሽ ትሄጃለሽ ግን ልጅ በነበርኩበት ሰዓት ለኔ የእናቴ የአባቴ ያዋቂዎቹ ማተር ያረጋልኝ የእድሜ ኩዮቼ ትምህርት ቤት ስገባ ምንድነው የሚሉኝ ጓደኞቼ የምለብሰውን ወደዱልኝ ወይ የተናገርኩትን ወደዱልኝ ወይ ፈተናው ጥሩ ማርክ አምጥቼ ጎበዝ ተባልኩኝ ወይ ምናምን ሚሉስ በጣም ማተር ያደርጋል የኔ ደስታ የኔ ዓለም የነበረው እዛ ከኩዮቼ ጋር ወላጆቼ መተው ትምህርት ቤት አረፈርሽ እንዴት ቆያለሽ የታባሽ ብሎ ከተቆጡኝ የኔ በቃ ትልቁ የህይወት ላይክ ዓለምሽ ጭልም የሚልብሽ ታይም አለ አይደል በጣም ሂዩሚሌሽን ሲሰማሽ እና ያቺ ታይማቸው ለልጆች ኢምፖርታንት ናት እና ያቺ ጊዜ ላይ ያለው ከልጆች ከጓደኞቻቸው ጋር ያለው ሪሌሽንሺፕ አንዳንድ ጊዜ የኛ ብቁ ሆነን ደግሞ ትምህርት ቤት የሚገጥማቸው ጓደኛ ቡሊ የሚያረጋቸው ሊሆን ይችላል ኮምፒቲሽን የሚገባ ዶሚኔት ማድረግ እንደዚህ አይነት ችግር ያለበት ልጅ ሲመጣ ጓደኞቹን ዶሚኔት ያረጋል አቢዝ ያረጋቸዋል ይሄ አሁን ቡሊ የሚያረጉ ልጆች ዩዥዋሊ ፓሬንቶቻቸው እንደዚህ አይነት ችግር ያለባቸው ስለሆኑ ማለት ነውና ያንን ጉላቱን ታያለሽ ከዛ ግን ቤት ውስጥ ምንድነው ያጎደልኩት ሜቢ ቢዚ ስለሆንኩኝ ስራ ስለሆንኩኝ ማታያ መሻው ገብቼ ልጅ ተኝቶ የሚጠብቀኝ ከሆነ ያኛው ራሱ ጉለት ነው ምክንያቱም ልጅሽን እስቲል ሙሉ የሆነ ፍቅር እየሰጠሽው አይደለም ማለት ነው እነዛን ጉለቶችን ስታስተካኪ ልጅሽ ያጣውን የጎደለውን ነገር ሞላሽለት ማለት ነው እና በዛ ሂደት ውስጥ ፊክስ ታረጊዋለሽ እና መጀመሪያ ራስሽ ውስጥ እኔ ውስጥ ምንድነው የጎደለው ልጅ ጊዜ ያልሰጠውት ቢዚ ስለሆንኩኝ ስራ ስለሌለ ነው በምን ልተካለት ያንን ታይም በምን ላረጋግጥለት ሁሌ አለሁኝ የኔ ፍቅር የሚመጣ መሄድ እንዳልሆነ ማረጋገጫ ምን ላድርግለት የሚለው ቢቻል በተቻለ መጠን አትሊስት ወይ እናት ወይ አባት ለልጆቻቸው ሙሉ 24/7 አብራቸው ቢሆኑ ተመራጭነት አለው አትሊስት ያ ሴኩር ያረጋቸዋል አባት ቤት ባይኖር እንኳን እናት ሁሌ ስላለች በቃ ሴፍ ናቸው እናት እንዳለች ስለማየው ብዙ ባዛር ያረጋቸው ለምንድነው አሁን ዩዥዋሊ አባቶች ስራ ሄደው ፊልድ ወጥተው ሲመጡ
እናት አብራ 24 ኖራ አባት ነው ሁሌ ደጅ ደጅ ነው የምናየው። ሲመጣ ነው ህይወት በቃ ደስታችን መፍለቅለቁ ያለው ነገር ለምንድን ነው? ያቺ ፍቅር ስላለች ያቺ በቃ እኛ ራሳችን የምናይበት ነገር ነው። ያቺ በጣም ማተር ታደርጋለች እና ያ ነው በቃ እኔ ምንድነው ያጎደልኩበት? አንደኛ ኢሞሽናሊ ከልጄ ጋር ያለኝ ቅርርብ እንዴት ነው የምሰማው? እንዴት ነው የማናግረው? ሲጎልበት እንዴት ነው የሰማሁት? የጎደለበት ምንድን ነው? ስዕል እየሳለ ቤቱ እንግዳ መጥቶ ልጅሽ እየሳለ ማሚ ሉክ 10 ይልሻል። እስቲ ዞር በል ትይዋለሽ። ማሚ ሉክ ይሄንን ይልሻል 10 ያንን አይተሽ ዋው ብለሽ ለጓደኛሽ አየሽው ልጄ ይሰራው ብለሽ ስትይለት ደግሞ መጥቶ አይጠይቅሽም። ምክንያቱም ያቺ ነገር በቃ ለሱ እርግጠኛ አድርገዋለች። በቃ ኮንፈርሜሽን ነው ለልጁ። ከዛ ጎበዝ የኔ ልጅ በጣም ጎበዝ በኋላ መሰጠን አታውቅም ሂድና ደግሞ እንዲያደርግ ስትዩ እሺ ብሎ ሌላ ነገር ያደርጋል ኦር ሊራሳው ሊጫወት ይችላል። ሂድና ተጫወት እዛ ጋር ቆይ አሁን እንግዳ አለ ቆይ ምናምን ስትዩ ግን ኦኬ ለኔ መሰጠኝ ቦታና ለዛ ሰው መሰጠው ቦታ እኩል አይደለም ማለት ነው። ስለዚህ ምንድነው ማድረግ ያለብኝ? እናቴን አቴንሽን ለመስጠት እኔን እንድታይኝ ለኔ አቴንሽን እንደሚሆን ቢሉ ወይ ሊረብሽሽ ይችላል ወይ ሊያለቅስ ይችላል ወይ ራቤን ሊልሽ ይችላል ኦር ወጥቶ ከወንድም ከቱ ሊጣላ ይችላል። ልክ እንደዛ ማለት ነው ባህሪያችን እና ኢንጌጅ መሆን ኢሞሽናሊ ፍላጎታቸውን ማወቅና ቀድመን እኛ በተቻለ መጠን በስሜታችን አብረን ጊዜ መስጠት ልጆች እስኪያድጉ ድረስ ወላጆች አብረዋቸው ሆነው አንዳንድ አሁን በነጮቹ ስታይ ኢቭን ዲቮርስ አድርገው አብረው ይኖራሉ። ለምንድነው? ልጆቻቸው እስኪያድጉ ድረስ ይቺ ነገር እንዳትመጣ ልጆቻቸው ያቺ ነገር ሳስጎልባቸው ሙሉነት ተሰምቷቸው ሲያድጉ ሁለቱም በተለያየ አቅጣጫ እየሄዱ አንድ ቤት ይኖራሉ ዲቮርስ አድርገው ልጆቹ የሚያውቁት ነገር ሳይኖር ማለት ነው። ያለምንድነው? የልጆቹን ማንነታቸው እንዳይጎዳ ስሜታቸው እንዳይጎዳና ያቺ ሴኩሪቲ እንድትኖራቸው በቃ እናት አለ አባት አለ ፍቅር አለ ልጆቹ ሙሉ ናቸው። ውጪ ያለው ነገር ማተር አያደርግም። እዚህ ጋር ነው ልጆች ዓለም ያለው በቃ ማንነታቸውና ያቺ በጣም ትልቅ ነገር ናት። ያቄ ያለን አይመስለኝም። ቴንክ ዩ ያመቲ አይ ቲንክ ሰዓታችን ደርሷል። መቲ ወይስ አሊ? አዎ ሰዓታችንም እየደረሰ ነው። የመጣም ጥያቄ የለንም ከአድማጭ ቅድስዬ ቅሳነት በጣም ደስ የሚል ቆይታ ነበረ። አድማጮችም በዚህ እንደተደሰቱ አስባለሁ። ይሄ ቶፒክ በቃ የሚባል አይደለም። ስለ እውነት በጣም ደስ ይላል። ብዙ ስለ ልጆች በጣም ብዙ ነገር ማለት ይቻላል እና በጣም ደግሞ ደስ እያለን ነው ስናወራውም ስንሰማም የሚሰለችም አይደለም። እኔ አድማጮችም ይሄን ሐሳብ የሚጋሩ ይመስለኛል እና ሰዓታችን ግን ስለሚገድበን ለዛሬ እዚህ ላይ ብናበቃ ይሻላል ይመስለኛል። ምን ይመስልሻል ቅድስት ቅሳነት? አድማጮቻችን እንሰናበትና እሺ በቀጣይ ደግሞ ነፃነትን አካተን ተጨማሪ ነፃነት ትመጣለች ብዬ ተስፋ አደርጋለሁ። ወይም ቢዚ ስለሆነች ሞር ደግሞ እሷ ተጨማሪ ታብራራልናለች ማለት ነው። በዚህ ውስጥ በሚቀጥለው ሳምንት እንግዲህ ምናልባት ከልጆች ጋር አገናኝተን ላይክ ካልቸር አለ ሃይማኖት አለ ልጆች ስነ ልቦና አለ ለልጆች ብንልም እስቲ ለኛ ልጅ ሆነን ነው እዚህ ጋር ያደረስነው። ለልጆች ብለን ብንለውም ከዛ ከልጅነት ጀምሮ ሙሉ ላይፉን ማለት ነው እስከ መጨረሻው ድረስ ይደርሳል። ከልጅነት ጀምሮ እስከ መጨረሻው ህይወት ድረስ ያለውን ነው። አንድ አትክልት ሲተከል ጀምሮ ነው ለወደፊት ምን አይነት ፍሬ እንደሚሰጥ የሚያስታውቀው እና እንዴት እንክብካቤ ተደርጎለት እንዴት ተደርጎ እንደሚያድግ ልጅም እንደዛ ነው። ከልጅነት ጀምሮ ጥሩ አይነት እንክብካቤ ጥሩ አይነት ፍቅር እየተሰጠው ያደገ ልጅ ለበኋላ ህይወቱ ምን አይነት ስብዕና ይኖረዋል የሚለው ነው። ስለዚህ የልጆችን አስተዳደግ የልጆችን በአጠቃላይ ስለ ልጆች ቢወራ ይሄ ነጥብ ያልቃል ብዬ አላስብም። እኔ በኩሌ የሚያልቅ ነገር የሚበቃ የሚሰለች አይነት አይደለም። ስለዚህ እንቀጥለዋለን ብዬ አስባለሁ። ለዛሬው ግን እዚህ ላይ ይብቃን ይመስለኛል። ሰላም
እንዘጋዋለን። የምትሉት ነገር የሆነ ነገር አለ ከሳኔትዬ ቅድስትዬ ከመዝጋታችን በፊት ነቲ ወይስ አይ ምንም የለም የምንለው በቃ ያው እንግዲህ ጥያቄዎች ካሉ የሚመጡ ጥያቄዎች ይጻፉልን፣ ጥያቄዎቻቸውን እንነጋገርበታለን። የሚቀጥለው ሳምንት ላይ ሜቢ ከቻልን በዚህ ጉዳይ በልጆች ጉዳይ ሜቢ ካልቸር እና ሃይማኖትን አድርገን እንዴት እናሳድጋቸው ሃይማኖታቸውን ካልቸራቸውን አውቀው ለልጆች ስነ ልቦና ምን ጠቀሜታ አለው ከሚለው አንጻር ሜቢ አጠር አድርገን ልንወያይበት እንችላለን። ካልሆነ በሌላ ደግሞ ኢሹዎች እንመጣለን ለሚቀጥለው ሳምንት ማለት ነው። ቴንክ ዩ ሰላምዬ። በዚህ ላይ ደግሞ መጨረሻ ማለት የምፈልገው ምናልባትም አድማጮች ይህን ፕሮግራም የሚከታተሉ ይህንን ርዕስ ብታነሱት የሚለውን አስተያየት ይሰጡ። ደግሞ ሞር እኛ ስለዛ ብዙ አድማጮች መስማት ወይም ደግሞ ማወቅ የሚፈልጉትን ነገር አውቀን ስለዛ አይነት ነገር ብናቀርብ አድማጮች አስተያየት ይሰጡ እምለው። እሺ